Hey guys, hope you're having a good day. እንግዲህ የትራማ ሴግመንታችን ላይ ነን ያለ ነው and we are back with a new episode, so we're really grateful that you guys are tuning in. ዛሬም ከእጂ ጋር ነኝ ያለሁት እና አዲስ ጥያቄ ደግሞ አለ ማለት ነው እና እጂ በባለፈው ኦቨርቪው የሰጠን ኤፒሶድ ላይ ከነበሩ ፖይንቶች ነው ማለት ነው ዛሬ የምናወራው እና ምን ላይ ነው ፎከስ የምናደርገው ይሄ ትራማ እና ፌት የሚለው ኮንሰፕት ላይ ነው እና ካን ትራማ ይሄ አንቲ ፌት የሆነ ሜካኒዝም ሆኖ በሰው ላይፍ ውስጥ መስራት ይችላል ወይ የሚጠይቅ Thank you for the opportunity. Not this trauma segment ላይ ብዙ ሂት እያደረግን ያለናቸው ነገሮች አሉና ትራማ ሂሊንግ ተብሎ ትራማ ሴንተርድ የሆኑ ትላልቅ ብዙ ሚኒስትሪስ አሉ ስፒሪቹዋልም ኖርማልም ብቻ አድሬስ ተደርጓል። ስለዚህ እኛ ደግሞ ቮክስ ክሪስቲ ሚኒስትሪ የእኛንን ኢንቴክ የእኛን ደግሞ ቪዮን እና እኛ ደግሞ የገባንን ነገር ሼር የምናደርግበት ፕላትፎርም ነው። በተሻለ መጠን ሪደንደንሲን አቮይድ ለማድረግ ሙቭ እናደርጋለን። ፕላስ ደግሞ ሪደንደንሲን አቮይድ እናደርጋለን ስልሽ ግን ሶሉሽኑ ብዙ ነው አይደለም። ሶሉሽኑ አንድ ነው ግን ደግሞ ገብቶሻል with a higher revelation ነገሮችን የመግለጥ አቅም ይባላል እና ጳውሎስ እንደገባኝ መጠን እንደሚለው ደግሞ እንደ ኃይሉ ጉልበት ገብቶሻል እንደገባኝ መጠን የሚለው ፓርት ላይ ቃል በቃል እንደገባኝ ሳይሆን ከእውቀትም ከፍዬ አውቃለሁ አይደል ያለው። ስለዚህ ሰርቴን ሌቭል ኦፍ አንደርስታንዲንግ አለ በዛ ነው አፕሮች ማድረገው ይላል። ራሱን ዲፌንድ ሲያደርግ ኮሪንቲያንስ ቸርች ጋር ራሱን ዲፌንድ ሲያደርግ ብዙ ጊዜ ያንን ነገር ነው የሚያወሩ እና ራሱ አንድ ታይም ላይ ምን አለ በምን ኃይል እንደሚያስተምሩ መጥቻያቸዋለሁ ብሏል። በምን ኃይል እንደምሰብኩ እና በሬቨሌሽን እና በፓወር ቃል እንደሚሰበክ ያወራበትና በሆነ ሌቭል ኦፍ ኤክስተንት ሶሉሽንን ፕሮቫይድ ማድረግ የዛ ሶሉሽንን ታንጅብልነትና ሬሌቫንት ፕላስ ደግሞ አፕሊካብል የመሆኑን ዲግሪ ጨምሯል ብለን እናምናለን። ስለዚህ ነው ትራውማ ሴግመንትን በደንብ እንደዚህ ኢንቴንሲቭ በሆነ መንገድ አድሬስ እያደረግናለ ነው ብዬ ነው ማምነው። መጀመሪያና the first thing ማውራት ያለብን ከባለፈውም ስለጀመርን ማለት ነው ለትራውማ ሶሉሽኑ ፌዝ ነው ብለናል። ለዚህ ነው አንድ ነገር መረዳት አለብን። በዚህ ምድር ሳላችሁ መከራ አለባችሁ ይላል። መከራ ደግሞ አቢዩዝ ከሚለው ጋር ይሄ እንዴት ነው ኢኩቪቫለንስ አለው። አቢዩዝ ነው መከራ አይደል? ሰርቴን ሌቭል ኦፍ አቢዩዝ የሚደርስብሽ አቢዩዝ ነው ዩዥዋሊ መከራ። ከስጋሽም ሊሆን ይችላል ከራስሽ ስጋ ስጋ በመንፈስ ላይ መንፈስ በስጋ ላይ ሌለ የራስሽ የስጋ ምኞት የሆነ አይነት ሴታፕ ላይ ያደርስሻል፣ የሆነ አይነት ሴታፕ ላይ ያስቀምጥሻል። ስፔሻሊ አሁን ስለ ለስት ስናወራ ዲመን አታክ ሲያደርግ በለስት በኩል የለስት ዋናው ወይም ደግሞ የለስት የማይደራደርበት ዌፐን የሆነው ለዲመን ስናወራ ነበር አይደል? ለዲመን የማይደራደርበት ዌፐን የሆነው የእኛን ኔቸር ነው አግኒስታስ የሚጠቀሙ። ለዚህ ነው ጳውሎስ ሲያወራ እንደዚህ ያለ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሲናገር ምን ብሎ ተናገረ? ምዕራፍ 4 ቁጥር 7 ላይ ሲያወራ ይሄ የከበረ ኃይል በሸክላ ዕቃ ውስጥ አለ ነው የሚለው። ሸክላ ዕቃው የኛ ስጋ ነውና ከዚህም በፊት ነው አወራ ነው ክርስቶስ እንደ አዲስ ከወለደን በኋላ ለምን ስጋችንን ግን በስጋችን እንድንኖር ስጋችንን ለምን ሪፕሌስ እንዳላረገው ስናወራ ይህ ስጋ የዚህ ምድር መገለጫ ነው። እዚህ ምድር ላይ እኛ ኤግዚስት እንድናደርግ ስጋ ነው መታወቂያችን። ገብቶሻል ምልሽ? ስለዚህ ስጋ ደግሞ መታወቂያችን ከሆነ ሚሽኑ ሄቨን አይደለም ያለው፣ የእግዚአብሔር ሚሽን ያለው ምድር ላይ እዚህ ነው። ስለዚህ ይሄንን ስጋ እየገዛን ምክንያቱም እንደ ኃይሉ ባለጠግነት መጠን አይደል እንደ ጸጋው ባለጠግነት መጠን ወደር የሌለውን ምህረቱን እየተጠቀምን ይሄንን ስጋ እየገዛንና ክርስቶስን እየቆጠርን በዚህ ስጋ ላይ ማን እንዲገለጥ ክርስቶስ እንዲገለጥ። ስለዚህ ምንድነው ቴምፕል የሚያስፈልገው ደግሞ እዚህ ምድር ላይ ነው። ገብቶሻል ምንድነው? እዚህ ምድር ላይ ቴምፕል ስላስፈልግ ቴምፕል የሚያስፈልገው እዚህ ምድር ነው። ታረቁ ለምንጮኸው ለዲመን አይደለም። ዲመን ከእግዚአብሔር ጋር አይታረቅም። ፎል ኤንጅልስን አይደለም ሰው ነው። ስለዚህ ሰው ከሆነን ደግሞ እዚህ ምድር ላይ ኤግዚስት ማድረግ አለብን። for that purpose ስጋችን ቀጥሏል። ስጋችን for that purpose መቀጠሉ it's a good news it's a bad news at the same time። ምክንያቱም ጳውሎስ ያወራ ከዚህ ስጋ ማን ይለየኛል ብሎ ሮማን 7 ላይ ስለ ሕግ ሲያወራ አይደለ? it's a good news ለምንድነው ላልዳኑት። it's challenging ደግሞ ጳውሎስ እንዳወራ ብኖር ለእናንተ ይጠቅማል አይደለ? በስጋይ ብሞት ግን ለኔ ይጠቅማል። ለምንድነው ለኔ ይጠቅማል ሲል አክሊሉን ብቻ አይቶ ሳይሆን ከስጋ ጋር ያለውን ሃርድሺፕ ስጋን እየገዛሽ ነው የምንኖር ማለት ሁሌ ኤነርጂ ታውጫለሽ። ማንንም የቆመ የሚመስለው እንዳይወድቅ ይላል ጳውሎስ። ስለዚህ ምን ማለት ነው? ሁልጊዜ ምን ያህል ሪኳየርመንት እንዳለውና ምን ያህል ገብቶሻል ሐሰል ነው። በቃ ሁሌ መንፈስ ቅዱስ የሚፈልገውን የማይፈልግ አካል ነው ስጋ ማለት የራስ ቦዲ ነው፣ የራሴ ቦዲ ነው።
ሶ ለምን ይሄን እናወራውኝ ትንሽ ከቶፒኬ ወጥቼ ለምን ይሄን ተናገርኩኝ? አቢዩዝ ከተለያየ መንገድ ቦታ ነው የሚነሳው። መከራ ከተለያየ ቦታ ነው የሚነሳው። ለመከራዎች ብዙ ለመከራ አንድ መዝሙር አለ ቤቲ የዘመረች አይደል? ነፍሴ አታስጨንቅኝ ተይኝ፣ ያ ኤፍሬም አለሙ አይደል? ተይ ነፍሴ ምናምን እያለ ዘምሮታል። እና ነፍስ አይደለችም የሆነ ክሪቲሳይዝ ያደርኳቸው አይደለም፣ ግን ነፍስ ላይ ማን ነው እያስጨነቀ ያለው? ስጋ፣ የስጋ ምኞት፣ የስጋ ፍላጎት ነው፣ የስጋ አንደርስታንዲንግ ነው፣ የስጋ ማይንድ ነው አይደል? እና አቢዩዝ ከዛ ጀምሮ ነው የሚጀምረው። ያን ያህል ክሊር፣ ያን ያህል ቅርብ ነው መከራ፣ ያን ያህል ነው የሚጀምረው። በምድር ሳላችሁ መከራ አለባችሁ፣ አይዟችሁ ግን እኔ መከራን አሸንፌዋለሁ፣ ከአቅማችሁ በላይ አትፈተኑ ያለው ጋር። ስለዚህ ከእግዚአብሔር ጋር ደግሞ መጽሐፍ ቅዱስ ሁሌ እንደማወራሽ ነው ዮሐንስ ምዕራፍ 4 ላይ ሲናገር እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ይሰግዱለታል ይላል። ስለዚህ መንፈስ ከሆነ መንፈስ ደግሞ የሚታመን እንጂ መንፈስ የሚሰራ አይደለም። ስለዚህ ጻድቅ በእምነት ነው የሚኖረው አይደል? the just shall live by faith እስቅድም ስናወራ ነበር ከዚህ ካሉ ልጆች ጋርና ጻድቅ በእምነት ነው የሚኖረው። ጻድቅ ማለት ምን አይነት ሰው ነው? ጻድቅ ማለት አይደንቲቲ ነው። ጻድቅ የእግዚአብሔር ጽድቅ የሆነ ሰው ማለት። እግዚአብሔር ጽድቅ የሆነ ሰው ደግሞ አዲስ ፍጥረት የሆነ ነው። ሁለተኛ ቆሮንቶስ 5:17-18-19 20-21 የሚያወራው ወሬ ማለት ከኔ ጋር ነሽ። ሶ ጻድቅ በእምነት ከሆነ የሚኖረው መኖር የሚባለው ካንሰፕት ደግሞ ህይወት ነው፣ ፕሮግሬሲቭ ነው፣ ኮንቲኒየስ ነው አይደለም? የሚቀጥል ነው። ስለዚህ የሚቀጥል ከሆነ በእምነት ነው የሚኖረው ከተባለ እነዚህን መከራዎችን ያሸነፈው ክርስቶስ ከሆነ ክርስቶስ ደግሞ አሁን መንፈስ ከሆነ እግዚአብሔር መንፈስ ነው አይደል የሚለው ወልድ በመንፈሱ ነው ያለው እኛ ውስጥ አይደል? መንፈስ ቅዱስ የክርስቶስ መንፈስ ይላል ሮማን 8። ስለዚህ በመንፈስ ከሆነ ያለው ኮፓፕ የምናደርገው በመንፈስ ነው ማለት ነው አይደል? ስለዚህ መጽሐፍ ሲያወራ እንደውም በጣም የሚገርምሽ ነገር ቆሮንቶስ ላይ ሲናገር መንፈሳዊ ሰው ሁሉን ይመረምራል ግን በማንም አይመረመርም ይላል። ገብቶሻል? አናላይዝ ራሱ የምናደርገው በአይምሮአችን ሳይሆን በመንፈስ ነው። ያኔ ነው ሀከበል ማቶኝ። ገብቶሻል? ያኔ ነው ከፍ መት ምን በስፒሪት ስትሆኝ ግን ሁሉን ይመረምራል ይላል ቆሮንቶስ ሲናገር። እና ገብቶሻል? ይሄ ማይንድ ሴታፓችንን ሊድ እያደረገ ማይንድ ሴታፓችንን ዲዛይን እያደረገ በስፒሪት እንድንኖር ነው የሚፈልገው። ለምን በስፒሪት የምንኖረው ኮምፓቲቢሊቲ ወይም ደግሞ ከዚህ ምድር ጋር ኮምፓቲብል ለመሆን እንዴት ነው ወይም ደግሞ ፊት ለማድረግ አይደለም የምትኖሪው። ይሄን ዓለም በልጠሽ ነው ስጋሽን በልጠሽ ከሆነ የምትኖሪው ይሄን ዓለም በልጠሽ ነው የምትኖሪው። ምክንያቱም የዚህ ዓለም ቶክን ስጋ ነው። ገብቶሻል? የዚህ ዓለም ሪፕሬዘንቴሽን ስጋ ክሊር ነው። የዚህ ዓለም መሆን አሁን ኤሊያንስ ኤግዚስት ቢያደርጉ ወይ ያየናቸው ስትጂ አይተው you're from earth ይሉሻል። ምን አይተው? ስጋሽን አይተው ስጋሽ የዚህ ምድር መሆንሽ ምክንያቱ ካቨር የተሰራው ነው። ገብቶሻል? ስለዚህ የዚህ ዓለም ገዥም ስጋሽን የመግዛት አቅም አለው ማለት ነው። ስጋሽን አክሰስ የማድረግ አቅም አለው ማለት። ስጋሽ ደግሞ ኢን አኮርዳንስ የዚህ ዓለም ገዢ ነው የሚሄደው አውቶማቲክሊ ከተውሹ ስፖንታኒየስ ከሆነ እንደዛ ነው እንጂ ስጋሽ ክርስቶስን አይመኝም። ገዝተሽ ነው። ስለዚህ ስጋን እንገዛዋለን የሚለው አጌንስት ሂዝ ዊል ነው። ስለዚህ ነው ገላትያ ላይ ሲናገር መንፈስ በስጋ ላይ ስጋ በመንፈስ ላይ ቱ አይደንቲቲስ ነው የሚያሳየው። ሶ አሁን ወደ ትራውማ ምናምን ከሚለው ጋር ምን አገናኘው? እጂ ምንድነው የምትለኝ አይነት ፊት እያሳየሽ ነውና እና ይሄ ስጋ ወይም ደግሞ ስጋ ብያነሳው በተለዚህ መከራ ያን ያህል ክሎዝ ነው። ትራውማቲክ ኤክስፒሪየንስስ እና ወይም ደግሞ አቢዩዝን ክሬት የሚያደርጉ አቢዩዝን ክሬት ለማድረግ ሬዲ የሆኑ ከኔ ጋር ኤጀንትስ ያን ያህል ክሎዝ ናቸው ነው። ወይም ደግሞ ለአቢዩዝ ሴታፑን ፊክስ የሚያደርጉትና የማይን ፖዚሽን ላይ ሊያስቀምጡሽ ሬዲ የሆኑ ያን ያህል ክሎዝ ነገሮች አሉ። ስለዚህ ትራውማ የሚባለው ኮንሰፕት ኢኔቪታብል ነው አንለስ በስፒሪት ካልበለጥሽው። ምክንያቱም ይሄ ምድር የሾክ ከሆነ ሾክ የትራውማ መገለጫ ነው፣ ሌላ ነገር አይደለም አይደል? one thing ይሄ ምድር የምናውቀው ባልዘራ ነው ሾክ ሪፕሬዘንት ካለ ያልዘራሹ ሾክ አይደል? ሁሉም ሰው ጋር የሚደርስ እና ደግሞ ያስቀኛል። ከዛ ወር ማይንድ ደግሞ ፌርነስ ይጠይቃል። ምንም እኮ አላደረኩም ይላል። like you have to know the planet that you're in እና ገብቶሻል? አንዳንዴ ማወቅ ራሱ ይጠቅማል። ሶ መከራ ቻሌንጅ አለ። በምድር ሳላችሁ ምን አለ? መከራ አለባችሁ። ክራይስት ተናግሯል። አዲስ ሰማይና አዲስ ምድር ሲመጣ እሱ ሩል የሚያደርግበት ኪንግደም ላይ ሲመጣ ያኔ ሌላ ሴታፕ አለ። አሁን ግን ጋድ ሩል የሚያደርገው በፍቅር ብቻ ነው። በፍቅር ብቻ ሩል የሚያደርገው ደግሞ የተቀበሉትን ብቻ ሩል የሚያደርገው ባሻ ሌሎችን ያልተቀበሉትን ደግሞ መንፈስ ቅዱስ ዓለምን እየኮነነ ታረቁ የሚል ማንዴት ሰጥቶ ነው ያለው። ስለዚህ ሁሉም ተገዝቶለት አናይም ነው የሚለው ብራን አይደል? ግን ሁሉም ከእግሩ ስር ነው። ግን ያንን ሙሉ አክቲቬት አላደረገም፣ ምክንያቱም እየታገሰ ስለሆነ ማለት ነው። ከኔ ጋር ነሽ። ስለዚህ ምንድነው መከራ አለ ማለት ነው። መከራ አለ ማለት ቻሌንጅ አለ ማለት ነው። ቻሌንጅ አለ ማለት ትራውማቲክ ነገሮች ይኖራሉ።
ገባሽ? ኢን ክራይስትም ሆነሽ ያለ ክራይስትም ሆነሽ ማለት ነው። ገብቶሻል? ስለዚህ ለትራውማ መፍትሄው ፌድ ብቻ ነው ለምን ምናምንኛ እና አሁን ፎር ክርስቲያን ስናወራ ያው ክርስቲያን ላልሆነ ሰው ስናወራ ለክርስቲያን ላልሆነ ሰው ትራውማ ሳይሆን ኢሹ አይደንቲቲ ነው ኢሹ which is harder ማለት ነው። ስለዚህ በክርስቶስ እንደ አዲስ መወለድ ያስፈልጋል። ገብቶሻል ማለት ግዴታ ነው። በቃ the necessity እዛ ጋር ያለው in Christ አዲስ ፍጥረት መሆን አለበት። ያ ሰው ክርስቶስን እንደ ግል አዳኙ አድርጎ ተቀብሎ that's like the only savior እንደሆነና ዓለም ኃጢአት ስጋን መካድ ለስጋ ምኞት ከዛ ለእግዚአብሔር ለክርስቶስ ለመኖር መፍቀድ የሚለው ኮንሰፕትን በፌት ደረጃ መቀበል ስላለበት ማለት ወደ ክርስቲያንና ስኮፓችን አጥበን ወደ ክርስቲያን ስናወራ ክርስቲያን ትራውማቲክ እንደሚሆን አውርተናል። ስለዚህ በፌት እንዴት ነው ኮምባት የምናደርገው ነው ይሻችን አይደል? እና ትራውማ እንዴት ነው አንቲ ፌዘር የሚሆነው የሚለው ነው ማለት ነው። ትራውማ ኮዝ የሚያደርገው ማን ነው ነው መጀመሪያ በምድር ሳላችሁ መከራ አለባችሁ ሲል ክራይስት መከራውን እኔ እየሰጧችሁ አይደለም ያለው መጀመሪያ እዛ ጋር ነው። ኢትስ ፕሬዘንት ነው። ምክንያቱም ለምንድነው ፕሬዘንት የሆነው? ቅድም ያወራው ልጅ ግራውንድ ወርክ ጋር ማውራት ስላለብን ለምንድነው መከራው ፕሬዘንት የሆነው ነው the first question አይደል? መከራው ፕሬዘንት የሆነው እግዚአብሔር ስላስቀመጠው አይደለም። the fact that God is using that challenge for your advantage ወይም ደግሞ እግዚአብሔር ያን መከራ ለኛ አድቫንቴጅ ተጠቀሙ ማለት it doesn't mean the source of it ነው ማለት ገብቶሻል አይደል? ስለዚህ እነዚህ ቻሌንጆች ከዚህ በፊት ማውርቻ ሮማንስ 5 ማውርተናል ማለት እነዚህ ቻሌንጆች አሉት it's because we exist in this realm። ይሄ ሪለም ደግሞ ከርስድና ፕሪዝን የፕሪዝን ሪለም ነው አይደል? ሞራሊ ባትታሰሪ ፊዚካሊ ባትታሰሪ ሜንታሊ ብዙ አይነት ፕሪዝንስ አሉ አይደል? that's the reality። ከብሌሲንግ በላይ ከርስ ሪያሊቲ የሆነበት ዓለም ላይ ነው ያለን እና መከራ ፕሬዘንት ነው ገባሻ? ስለዚህ መከራ ፕሬዘንት ነው ማለት ቻሌንጅ ፕሬዘንት ነው ማለት ከኛ ፕሬዲሰሰርስ ወይም ደግሞ ከኛ በፊት ኤግዚስት ያደርጉ አንሆሊ የሆኑ ስፒሪቶች ሴታፕ ያደረጉት ብዙ ከርስ ኦሪየንትድ ሲስተምስ አሉ። እነዚህ ከርስ ኦሪየንትድ ሲስተምስ ደግሞ ሴታፕ ለማድረግ መብት መቻገኙ ዘፍጥረት አንድ ላይ ነው ያገኙት። ዘፍጥረት 1 2 3 የአዳም ተፈጠረ። ከዛ በኋላ አዳም ገዢ ሆነ። ከዛ ጊዜ ጀምሮ ከአዳም ከሰረቁ በኋላ መብት አላቸው። የዚህ ዓለም ገዢ ብሎ ክርስቶስ ራሱ አክኖሎጂ አድርጓል ኑመረስ ታይምስ አይደለም? ስለዚህ የዚህ ዓለም ገዢ ከሆኑ ሴታፕ የማድረግና ኔትወርክን የመዘርጋት መብት አላቸው ማለት ነው። ይሲ ስለዚህ ይሄን ኔትወርክ ሲያራኒ በተደጋጋሚ ነው ያልኩት። ሰይጣን አይወዳችሁም። ሰይጣን ማንንም አይወድም። ሰይጣን ክፉ ነው በጣም ሌላ የክርስቶስ መልካምነት ከመታወቅ በላይ የክርስቶስ ፍቅር ከመታወቅ በላይ እንደሆነ ሁሉ የዲመንም ክፋት ከመታወቅ በላይ እኛ our mind ፕሮሰስ ማድረጋችን ጌሙ ወይስ ደግሞ በጣም ክፉና ጨለማ ገብቶሻል ምሻ እና ግን ያው እንትን ነው ሲልድ ነው አይታይም። ሶ ዲመን ሲስተሙን ዘረጋ ማለት የሚዘረጋው በክፋት ነው። ስለዚህ ቆላስይስ ላይ ሲናገር መጽሐፍ ቅዱስ ምን አለ? ከጨለማ አገዛዝ ወደ ልጁ መንግስት አሻገረ መንግስት ነው የሚለው አይደል? ከጨለማ ግዛት ወይም ደግሞ from the system of the darkness ወደ ልጁ መንግስት ወደ ሌላ አይነት ኪንግደም ውስጥ ገብታችኋል ነው የሚለው ኮሎሲያንስ አይደል? ስለዚህ ግን ትላንትና ጨለማ አይምሮአችንን ገዝቶታል። ደግሞ በቃል ካልታደስን ደግሞ አሁንም ሊገዛው ይችላል። ገብቶሻል ማለት ነው። ጨለማ ሲገዛው አይምሮአችንን በምንድን ነው የሚገዛው? በአቢዩዝ ነው የሚገዛው፣ በፊር ነው የሚገዛው። የብዙ ትራውማ ኮር ፊር ነው አይደል? ስለዚህ መጽሐፍ ቅዱስ ይናነሳ ሲናገር በተለይ ለማን እንዳወራ ነው የሚገርምሽ። ለጢሞቴዎስ ነው ያወራው። ጢሞቴዎስ ማለት ወይም ጢሞቴ ምን አይነት ያንግ ፓስተር አይደል? ወይም ደግሞ ያንግ አፖስትል አይደል? እሱና ቲተስ ያንግ ናቸውና ወጣቶች ናቸው። ማንም ታናሽነትን አይናቅ የተባለው ማለት ጢሞቴና በዚህ አካባቢ ወጣት ሁሉ በቃ አፈር የሚበላ ነው ብለው የሚያምኑት የሆነ ካልቸር ምናምን እንጂ ባይብል እንደዛ አይደለም። ምክንያቱም ጳውሎስ ኢንትረስት ያደረገው with his mission ጢሞቴዎስንና ቲተስን ነው ሜንሊ አይደል? ምክንያቱም እንዴት ነው ስክሪፕቸር እስኪሆን ድረስ ትረስቱ ስክሪፕቸር እስኪሆን ድረስ ነው የተጻፈው። ያን ያህል የታመነው ገብቶሻል ማለት። ስለዚህ ጳውሎስ እንዴት ያንግስተርስ ላይ ያለውን ፌዝ ያሳያል አይደል? ቲቶን ሲያወራ ታላላቆችን ዝም ብለህ ስም አይደለም ያለው አስተካክላቸው ነው ያለው አይደል? ምናምንና ጀስት በዚህ አጋጣሚ እሱን ነው ማለት ያለው ሴታፕ እና ባይብል ላይ ያለው ሴታፕ ሴንስ ስላልሰጠኝ ነው። ጀስት ኮንቨርሴሽን ስለሆነ ባገኘኋት አጋጣሚ ቬንት ማድረግ ስላለብኝ ነው። ኤኒዌይስ እና ሻል አይ ኮንቲኒው። ስለዚህ ምን ሆነ ለጢሞቴዎስ ሲነግረው የተቀበላችሁት ስፒሪት አለ አይ ቲንክ ሰከንድ ቲሞቲ 1:7-8 ፋና ሚስቴክን አይደል? 1:7-8 እና ምን አለ? የፍርሃትን መንፈስ አልተቀበልክም ይላል። ለምን ከዛ ጀመረ? ገባሽ? ለምን ከፍርሃት መንፈስ ጀመረ? that's why በጣም የቲሞቲ ነገር የሚገርመኝ ቢኮዝ ቲሞቲ
ወጣት ነው ለብዙ ነገር ገብቶሻል ኤክስፖዝድ ነው ስለዚህ ገብቶሻል ብዙ አይነት ኤክስፒሪየንሶች አሉ ለምሳሌ ገብቶሻል አሁን ቸርች ፕላንት ሲያደርግ የፖልን ሚሽን ሲያስቀጥል ፖል ራሱ ሂት ያለበት ሰው ነው ስለዚህ የፖል ቲም ስትሆኝ ሂት አለው ቻሌንጅ አለው አይደል ስለዚህ በጣም ፊል ይኖረዋል ብቸኝነት ይኖረዋል ገብቶሻል በቃ ማንም እንደመጡ እንደ ልቡ ያረግሻል አንቺ ደጉርቲንግ የምታረጊውና የምታረጊው የክርስቶስን ፍቅር ለመግለጽ ራስሽ ላይ የምትወስኙ ውሳኔ የፈርተሽ ምናምን ኢየሱስ ብቻ ነው ያለሽ እንጂ ጀስት እስካን ያደርጉሽና እንዴ ምናምን ብለው ገብቶሻል to the level of የሆነ የለም እንዴት እስከ ትራሽ እስክትሆኚ ትራሽ እንደሆንሽ እስኪሰማሽ ድረስ ነው ሰው አቢዩዝ የሚያደርግሽ እዚህ ስትሪም ውስጥ ሪያሊቲን ነው የምነግርሽ እና ግን ወፍ በቃ እና ያ ምን ያመጣል ያ አቢዩዝ ምን ያመጣል ፊር ያስገባል ኤክስትራ ኮንሽስነስ ይገባል አይምሮሽ ውስጥ ገብቶሻል ምን ያደርገዋል መሰለሽ እንደዚህ ሲሆን ያንግ ሆነሽ አሁን ቲሞቲ ቦታ ስትሆኚ ከፖል ጋር ሮም እያደረግሽ ከፖል ጋር ሀስል እያደረግሽ ምናምን በቃ ይሄ ነገር ሙቭ ሲያደርግ ላይሽ ላይ ዴማስን ምን እንዳለው ዓለምን ወዶ ሄደ እንዳለው ገብቶሻል ቅንጥስ ማለት ነው መፈል ምክንያቱም ፖይንትለስ ነው የሆነ ሰው ፖይንትለስ ይሆናል ፊሩ በጣም ሌላ ታሪክ ይሆናልና ከፊሩ ለመሸሽ ብለሽ ገብቶሻል አብረሽ እየሰራሽ ነው ያለው ልጅ ወይ ትታያለሽ because his parent የሆነ ነገር ስላደረገ የሆነ አይነት ነገር እያደረገ ስላለ ፊሩን ስለማትሽው ወይ ደግሞ የሆነ አብራሻቸው የምትሆኛቸው ጋስፐል እየነገርሽ ፖቴንሻል ያለው ጋር ሊቀይረው ያለን ሰው ባንቺ ተጠቅሞ ያለን ሰው because ከጀርባ ብዙ አይነት ጋንግ ስታፍ ምናምን ስላለ ለነፍስሽ ፈርተሽ ትይዣለሽ አቢዙ ካቅምሽ በላይ ሆናል you see ኤክስትራ ኮንሽስነስ ያለ ጋስፐል ከመጀመርሽ በፊት 5 ሰዓት 6 ሰዓት ኖርማል ሆኖ ለሊት ሙቪ ታየ የነበረ ሰው ጋስፐል ከጀመርሽ በኋላ ኤክስትራ ኮንሽስነስ ይኖራል ይገባሻል አባባል ስለዚህ ይሄንን ነገር አሁን ትንሽ እንደው ሪሌተብል አድርገው ብዬ ነው ይሄንን ሪያሊቲ ይሄንን ትሩዝን ስላየው ፖል አሁን በቲሞቲ ነው የፍርሃት መንፈስ አልተቀበልም ስለዚህ ፍርሃትን አታስተናግደው ይመጣልና ሲመጣም ፍርሃቱ ሲመጣ ይሄ ስፒሪት ሲመጣ ትራውማን ከአቢዩዝ ነው መጀመሪያ አቢዩዝ ነው የሚቀርመው ከፊር በፊት ስለዚህ የዓለም ጠላትነቱን ነው የሚያሳይሽ ገብቶሻል ምንም ሳታደርጊ ትጠያለሽ ማንም ሰው መጠላት አይፈልግም ገብቶሻል ምንም ባሪለሽበት ነሽ ተብረሽ ይወራል ባሉሽበት ነሽ ባል ስካን አድርጎ ብዙ ብቻ just I don't want to make this about me ብቻ ሪያሊቲ ቲሞቲ ቢኖር የሚያወራው ነው ነው ማውራሽ ያ ነገር ሪላይዝ ስታረይ from insideም outsideም ነው ማለት from your inner circleም ከውጭም ነው ማለት እና እንደዚህ አይነት ሪላይዜሽን ስትገቢ ፊር ነው የሚመጣው ቀጥሎ ፊር ይመጣል ፊር ደግሞ ምን ያደርጋል አቢዩዙን ትራውማ ያደርጋል there you go it's the spirit አይሽ አቢዩዝን ሪል የሚያደርገው ስፒሪት ፊር ይባላል አቢዩዝን ምንድነው ሪል የሚያደርገው ነፍስሽ ላይ ምን ያደርጋል መሰለሽ ሴቭ እንዲሆን ያደርጋል አቢዩዝ ነፍስሽ ላይ ሴቭድ ይሆናል ክሊር ነኝ አይደል ሴቭድ ይሆናል አቢዩዝ ሴቭድ ሲሆን አቢዩዝ አይምሮሽ ላይ ሴቭድ ሆነ ማለት ትራውማ ሆነ ማለት ነው አቢዩዝ ሪል የሚያደርገው ስፒሪት ፊር ይባላል ያ ስፒሪት ኦፍ ፊር የሚባለው ኮንሰፕት ማለት ነው ፊር የሚባለው ነገር ምንድነው አቢዩዝን ምን ያደርገዋል እያልኩሽ ነው ትራውማ ያደርገው ትራውማ ካደረገው መኖር ያለ ስለዚህ ገባሻ ኩሌ ከዛ ውስጥ የምታዩ ከትራውማ ውስጥ የምታገኙ ፊር ነው ስለዚህ ፊር የሆነ አይነት ኤክስፖዠር ፊር ታደርጊያለሽ አዳዲስ ነገሮች ይመጣል እና ይሄ ስፒሪት የኔ አይደለም ነው የሚለው ጋር this spirit is not mine ግን የኃይል የፍቅርና የራስን መግዛት አይሻር ይሄን ስፒሪት ነው የተቀበላችሁት እንጂ ፊር አይደለም ስፔሻል ለቲሞቲ ነው የሚያወራው ገባሽ አቢዩዝ ፊር ይዞ ነው የሚመጣው ምንድነው አቢዩዙ አታክ ያደርግሻል ፊሩ ደግሞ አቢዩዙን ያስቀጥሏል ትራውማ አርጎ ፍርሃቱ አይደል that's how it works so ይሄ ነገር ዲመን ወይም ደግሞ the kingdom of darkness የጨለማ መንግስት የሚሰራበት ኦፕሬት የሚያደርግበት የኦፕሬሽናል ሲስተም እና ቢሮክራሲ ነው ኪንግደም ኦፍ ክርስቶስ በፍቅር ዓለም እንደሚገዛ ዲመን በእንደዚህ አይነት የጨለማዊ ፍርሃት ነው የሚገዛው ስለዚህ ምን ይሆናል መሰለሽ ሰው ዲመን ሰውን የሚገዛበት መንገድ በአቢዩዝ ነው የሚገዛው ለምሳሌ ክፉ የሆኑ አካላት ሳብጀክት አድርገው ወይም ደግሞ ዋር ላይ ክፉ የሆኑ ኔሽኖች ፓወርፉል ነው አሁን ለምሳሌ በወርልድ ዋር ላይ ማለት ነው ሂትለር የነበረበት ቱ ማለት ነው ወርልድ ዋር 2 ላይ ሂትለር ነበራል ስለዚህ ሳብጀክት አድርጎ ጆሾችን ያዛራል የቅርብ ጊዜ ስለሆነ ማለት ነው ሪላቲቭ 1939 እስከ 1945 የሆነ ነገር አይደል ስለዚህ ምን አደረግ ጆሾችን ያዘ ካፕቲቭ አደረገ እንዴት ነበር ሩል የሚያደርጋቸው አይደለ
አቢዩዝ ነው ሩል የሚያደርጋቸው ሰብጀክት አድርጎ አይደል ስሌቭ ስለሆኑ እነሱ ማስተራል ሂትለር በጣም ዲመኒክ ሰው ነው ሙሉ ዲመን የነበረ ሰው ነውና በአቢዩዝ ነበር አቢዩዝ ነው የሚያደርጋቸው ሩል የሚያደርግበት መንገድ አይሹ አቢዩዝ ነው ተቀባይነት የሚያገኝበት መንገድ አቢዩዝ ነው ሰብጀክት አደረጋቸውና አቢዩዝ ነው ያደርጋቸው ጨለማ እንደዛ ነው ሰው ልጅ ትሪት የሚያደርገው ጨለማ እንደዛ ነው ሰውን ሩል የሚያደርገው የጨለማ መንግስት ዲመን እንደዛ ነው ሩል የሚያደርገው ገባሻ እዚህ ዓለም እስካለን ድረስ ገብቷል አንደርሚነህ ወይም ደግሞ ሳብጀክት ለማድረግ አታክ ያደርጋል ሳብጀክት ማድረግ ካልቻለ እንኳን ወይም ደግሞ ይሄ ኢንስሌቭ ማድረግ ካልቻለ እንኳን ይሄ ጨለማ ማለት ነው ምን ያደርጋል ይሄ አንቺ ውስጥ ያለ አቅምን የተንሳየው ጉልበት the power of resurrection የሚባለው ቢዮንድ የሚሆነው በግሬስ ኦሪየንትድ በሆነ ሙቭ ባይ ዘ ወይ ያለ ግሬስ ምንም ነን ይሄን ሊገባን ይገባል ግሬስ በእኛ እንዳይገለጥ እውቀቱ እንዳይኖረን እውቀቱ ከሌለን ደግሞ እምነቱ ስለማይኖረን ምን ያደርገዋል ያለውን መስፋፋት ሂንደር ያደርገዋል በምን በፊር ከቻለ ኢንስሌቭ ነው የሚያደርግሽ በአቢዩዝ ካልቻለ ደግሞ ምን በቃ ወንጌል እንዳትሰሪ ወንጌል ሙቭ ጋስፐል ሙቭ እንዳታደርጊ ምናምን ኤክስትራ ኮንሺየስነስ ፎርዋርድ እንዳትሄጂ ለሰው ጥላ እንዳትሆኚ አታክ ያደርግሽ አታክ ሲያደርግሽ በፊር ነው የሚከትብሽ ገብቶሻል አባባል አይደል ዳሳው የሚሰራበት ይሄ ጨለማ መንግስት የክርስቶስ ደግሞ በፍቅር ነው የሚገዛው ስለዚህ አሁን አንድ ነገር ሰው አይረዳም ከዚህ ዓለም በቃ እኔ ክራይስት ቼንጅ አድርጎኛል አመኒው ክሪቸር ብለሽ አይደል አዲስ ፍጥረት ነኝ ብለሽ ከዛ እንትናልሽ ላይክ ሆሊ ጎስት ተገባን መንፈስሽ ውስጥ ምናምን ስለዚህ we think that demon is done with us በቃ we think we are inaccessible በቃ because ብዙ አይነት ጩኸቶችን እንጮሃለን አብረን የሚያስተምሩም ሰዎች ጋር አለ inaccessible ባይብል እኮ አይልም ፒተር እኮ በጣም ነው የነገረን ፖል ዝም ብሎ ነው ምሽግን እያፈረስን እያለ ኮሪንቲያንስ ጋር የሚያወራ አይደል ሄዶ እኮ ገላትያ ማን ነው መተት ያደረገባችሁ it's like because the Christ I portrayed on your soul is no longer የለም ስለዚህ from scratch እንጀምር መከራ የተቀበላችሁት እንዲህ ነው እንዴ ይላቸዋል you see በጣም this is the first thing የሚሰራበት ሰው ላይ ነፍስህ በቃ ክርስቶስ ስለዳንክ ነፍስህ ዲመን ያገኘው የሚለው አታክ አትደረግም ነው አታክ እንደሚደረጉ አክኖሎጂ የሚያደርጉ ሰዎች አክኖሎጂ እያደረጉት እኮ ዲመን ነው አታክ ያደረገኝ ምናምን like something else just እዚህ ጋር ነው የሚሆነው ግን ካንሽስ አይደለም አታክ ተደረገ ስለዚህ በምንድን ነው አታክ ያደረገኝ ስለዚህ አታኩ ምንድን ነው ይስጥ አስገባው ስለዚህ ምን ሰርቷል አታኩ ነው ጋር የቱ ጋር አታክ ዲሆንኩት አታክ ተደረኩ ብቻ አይደለም የሆነ ፊዚካል ሪለም ላይ የሆነውን ነገር የሆነውን ዲፎርሜሽን የሆነውን ኢፌክት ብቻ ነው አናላይዝ የሚደረገው እንጂ ያ ኢንሲደንት አይምሮ ላይ ምን ሰራ ምክንያቱም እዚህ ጋር ያለው ነገር ብቻ አይደለም ጎሉ አይምሮአችን ነው ዋናው አይምሮ ላይ የሆነ ነገር መስራት ነው ምክንያቱም እዚህ ጋር የሆነው ነገር ያልፋል አይምሮ ግን አብሮ ነው የሚቀጥለው እሱ ዲመን አብሮ ሆኖ መቀጠል የሚፈልገው ይሲ ወደ መልስሽ እየመጣው ስለዚህ ያንን አክኖሌጅ ማድረግ አለብን ስለዚህ ሁሌ የሚዞረን ለዛ ነው አታክ ያደርጋል ሶ ምንድነው የብርሃን ልጅ እንደመሆን ምክንያቱም ኤፌሶን ሲያወራ ብርሃን የብርሃን ልጆች ናችሁ ብርሃን ናችሁ ነው የሚለው ኤፌሶንስ ላይ ገብቶሻል እና ላይት ናችሁ ማለት ኪንግደም ኦፍ ላይት ውስጥ አካል ናችሁ በህይወት መዝገብ ተጽፋችኋል ስማችሁ that's what Christ የሚያለው ዲመን ማስወጣትን ንቁ አይደለም በዛ ሰዓት ኤግዞርሳይዝ አድርገው ደስ ሲላቸው አጋንንት ታዘዙልን ብሎ ኢንጆይ ሲያደርጉ ደስ ላይክ በዚህ ከዚህ በላይ የሆነ ነገር ሆነላችኋል ነው የሚለው ምን ማለት መሰለሽ ይሄ አሁን ሁሌ ሚስ አንደርስቱድ ነው ብዬ ማምነው ማለት ነው ኮምፓሪዝን አይደለ ኮምፓሪዝን ነው ማለት ደስ ማይል ነገር አይደለም ዲመን ሲወጣ በጣም ቀላል ነገር ነው ይያል አይደለም ግን ይሄ በጣም ትልቅ ነገር ነው ምክንያቱም ሌላ አይነት አካል ሱፔሪየር ኤንቲቲ ላንቺ ሰሚት ሲያረግ ሰብጀክት ሲሆን ከባድ ገብቶሻል አሁን እነ ስልጣንን ሰጣቸው ከዛ በኋላ ያንን ነገር አደረጉ ከዛ በጣም ገራ አጋንንት ታዘዘልን አሉ አይደል በጣም እንጆይ ሲያደርጉ በዚህ እንጆይ ያደርጋቸው አይደል አክኖሌጅ አደረጓቸው የክራይስት በደንብ ግን ከዛ በላይ ደግሞ የሚከብደው እናንተን የብርሃን ኪንግደም አባል ማድረግ ነው አይደል it's like legend has it ከዩኤስ በላይ ሄቨን ዋር ከዩኤስ በላይ እና አሁን እኔና አንቺ ዲቪ ቢደርሰን ነው ስናወራ ሌላ ታሪክ በቃ ፖድካስቱ ላይ ፈንዲሻ ኖረውራለም ነው ነገር ዊዱ በቃ ሌላ ታሪክ አይደል ቡል ብለስ አካውንታችሁን ኮሜንት ላይ ጻፉ እንላለን ጭራሽ አካውንት እዚህ ጋር እናስገኝ ደስታችን that's the reality እና
አይደለም ሲቲዝን መሆን ዩኤስ ማለት ነው ሪያሊቲ ኖርት አሜሪካ ውስጥ ያለ አይደር ካናዳ ኦር ዩኤስ ሲቲዝን መሆን አይደለም መሄድ አሁን ለኛ ተርዶልን እንዴት ሃርድ እንደሆነ ለአብዛኞቻችን እናውቃለን አትሊስት ስለኔ ላውራሽ ገብቶሻል ምንሻ because እንትን ስለሆነ እና because it's እንደው ፊዚካሊ ላይ እንኳን ሆኖ ኢምፖሲብል ነገር ያው እውነት ሳወራሽ ነው as in the spirit የብርሃን ኪንግደም ውስጥ ዲመን ቢመኝ የማያገኘው ማን ቢመኝ በህይወት መዝገብ ላይ ስለጻፈ ኢንጆይ ሌላ ይሄ ፓወር ገረማችሁ ከዚህ በላይ ሆነላችኋል ግን መግረሙ አይቆም ኦነር አርጉት ግን ፎከሳችሁ እዛ ላይ ይሁን ትንሽ ከርሲው ተቻለ ግን ስለማያስፈልግ ስለዚህ ኮምፓሪዝን ከሆነ ይሄ ምርጥ ነው ግን ይሄ የበለጠ ምርጥ ነው ስለዚህ ይሄ ምርጥ ነው I see ስለዚህ you have to honor ማይሆን ይላውና ኮት ያደርጓትና መቼም የማያደርጉትን ኤግዞርሲዝም እነዚህ መቼም እኮ probably ኤግዞርሲዝ መደረግ ያለባቸው ሰዎች ናቸው እነዚህ ሰዎች ገብቶሻል ከዛ እዛ ጋር እግዚአብሔርን ስራ እየሰራና የሆነ ሰው የምር ፍሪደምን ኢንጆይ ያደርጋለን ሰው አታክ ያደርጋሉ ከዛ ደስ ሲል ሳይመሰግን የጀጅመንት ቦታ አድርገውታል which I can't accept me personally you have to every ounce of power በእኛ የሚገለጥ undeserved አይገባን ስለዚህ ፕሬሸስ እንደሆነና ከስፒኪንግ ኢን ታንክስ ጀምሮ ማለት ነው ፕሬሸስ የሆነ ነገር እንደሆነ አድርገን መያዝ እንዳለብን ነው ማምነው ወደ ፖይንት ሲሄድ ስለዚህ የብርሃን ኪንግደም አካል ነን ማለት that's በጣም ሃርድ ዲመን ለዛ ነው የሚፈራ ገባሽ ልጅ ክርስቲያንን በአይደንቲቲ እንዳይገለጥ የሚፈራው ለዛ ነው ምክንያቱም የትኛውም ጨለማ ብርሃኑ ስታንዳርዱ አያውቅም I'm not talking about spirits ምንም በቃ እዚህ ያለ የትኛውም ጨለማ ብርሃን ኤግዚስት ለማድረግ ከቻለ ጨለማ አውቶማቲክሊ ኤግዚስተንሱ ሂስትሪ ይሆናል ቀን ከተባለ ማታ የለም ማለት ያን ያህል ፓወር አለና ብርሃንን ከተባለ እታካለ ማለት ነው ስለዚህ እኛ ኪንግደም ኦፍ ላይት ውስጥ ነን ያለነው ስለዚህ ምንድነው በዛ እንዳንገለጥ ከተገለጥን እሱ እንዳይገለጥ እናደርጋለን am I clear the prerequisite for the existence of darkness is the absence of light ገብቶሻል ስለዚህ ዳርክነስ ምን ማድረግ ነው ያለበት ዳርክነስ መጀመሪያ ሚሽኑ ምን ማለት ነው ላይት እንዳይኖር ማድረግ ነው ያለበት if you are the light አንቺ እንዳኖሪ ነው ማድረግ የሚፈልገው ስለዚህ ላይት ደግሞ አይደንቲቲሽ ከሆነ የሚገለጠው ነፍስሽ ላይ ነው ስለዚህ ነፍስሽን በትራውማ ይይዘዋል ማለት ነው ትራውማ ላይት እንዳይገለጥ የሚያደርግ ነገር ነው ምክንያቱም ትራውማ ሁልጊዜ ወደ ማንነትሽ ሳይሆን ወደ ኤክስፒሪየንስሽ እንድትዞሪ ነው የሚያደርግሽ አይደል በክራይስት ያገኘሽውን አይደንቲቲ ሜዲቴት እንድታረጊና በክራይስት ያገኘሽውን አይደንቲቲ which is in the word እሱስ ቁጭ ብለሽ ወደ ወርድ ከሄድሽ ደግሞ ወደ ፌት ነው የምትሄጂው ወደ ፌት ከሄድሽ ደግሞ ለሚያምን ሁሉ ይቻላል እንዳለ ክራይስት your trauma is nothing for faith ስለዚህ ምን መሆን ይጀምራል ማቲው 11 ላይ እንዳለ እናንተ ደካሞች those who are weary ነው ያለው trauma the first thing weary ነው የሚያደርግሽ ስለዚህ those who are weary come to me ሳልምስ ላይ ምንድነው God is close to the broken hearted ካለ በኋላ ምንድነው የሚለው ነገር weary ሆነና like he's there for them ስለዚህ ትራውማሽን ሊልሽ ሳይሆን ብሎ ሊቀይርሽ ነው እዛ ጋር አይልም አላልኩም ይላል ሲምፓቴቲክ ነው ሲምፓቲ እንደውም አይገልጽም ኤምፓቲ ነው የሚገልጸው እሱ በጣም ሌላ ታሪክ ነው ግን እዛ ጋር አይቆምም ይቀጥላል ይፈውሰዋል አይደል ወደ ቢዞር በፈወስኳቸው አይደል የሚለው አይደል ክራይስት ሲያወራ የክራይስት ሜጀር አጀንዳ ማለት ነው ኢሞሽናሊ ሪሌት ማድረግ ብቻ አይደለም ካንቺ ጋር ገብቶሻል ጀስት ኢሞሽናሊ ሪሌት ማድረግ ከበለሽ ላይክ ዩር ሃይ ስኩል ፍሬንድ ጋር ካፌ ተገናኙ አሪፍ ጓደኛ ጋርሽ ግን God is great እና ጆክስ አሳይድ እና ኢሞሽናሊ ሪሌት ካረገ በኋላ God ከዛ በኋላ get to work ነው የሚልሽ for your ሊቀይረው ነው ስትራክቸር ሊሰጠው ነው ነፍስሽ ሪስትራክቸር ላደረገው see ባይምሯችሁ መታደስ ተለውጡ ማለት ይሄ ነው ሶ አሁን ጥያቄሽ አይደል ትራውማ እንዴት ነው ፌድን ሂንደር የሚያደርገው አይደል አሁን መጣሽ ትራውማ የሚባለው ኮንሰፕት በዲመን ኦርኬስትሬትድ የሆነ ዌፐን ነው ገብቶሻል ባግ ፓራሳይት አይደል አሁን ፓራሳይት የሚባለው ኮንሰፕት አሁን ፓራሳይት ከሾክ ጋር የተሰራ ነገር ነው ብዬ ነው ማምነው ሾክ ምድራው ሾክ ታብቀል ማለት ጋድ ገበሬ ብቻ አይቶ አይደለም ይሄ ወይም ደግሞ ይሄ አግሪካልቸር ላይ ያለን ሰው ብቻ አይቶ አይደለም ጋድ ሁሉ ነው ያለ ሾክ ማለት የአግሪካልቸር ብቻ አይደለም ሾክ ማለት ሆል ላይፍ የትኛውም ሴክተር ውስጥ አለ ሾክ
ከህልድ ጀምሮ ማለት ነው። ስለዚህ አይ ቢሊቭ ከከርስ ጋር የመጡ ናቸው this viruses bacteria I don't know why I'm saying this ራሴን ለችግር እንደማቀ አልጠየቅም እንጂ just focus on your question እና ባክቴሪያ ምናምን የሆነ ይሄ ዲኮምፖዘርስ ምናምን ማለት አይደለም ግን ይሄ ፓራሳይትስ this የለም ካታጎራይዝ ተደርገው our scientists አናላይዝ ያደረጉልን እነዚህ ፕሮቶዞዋ ምናምን harmful እንትኖች ኤንቲቲዎች that's how they became harmful at least ከፐርፐሳቸው የወጡት አይደል እንደዛ ነው ማለትና ሾክ የሚለው ኮንሰፕት እንደዛ የመጣ ነው so what I'm trying to show you weapon ነው it's like parasite ነው ወደ ፖይንት ምን ትራውማ ማን ነው ኢንስታል የሚያደርገው ጋድ አይደል ጋድ ትራውማቲክ ኤክስፒሪየንስ ዴሊቨር አያደርግላችሁ ገብቶሻል ትራውማታይዝ አያደርግሽ ጋድ አባት ነው the definition of father and redefine አድርግሽ the real father ነው ሜቢ የፋዘርን ሪስፖንሲቢሊቲ የተቀበሉ ሰዎች ስፒሪቹዋልም ፊዚካሊም ባዮሎጂካልም ስፒሪቹዋልም ፋዘርስ ሜቢ ኦፕሬት ላይ ያደርጉ ይችላሉ በደንብ ሪፕሬዘንት ላይ ያደርጉት ይችላሉ ስለዚህ it doesn't mean የፋዘርን ኮንሰፕት ይሰርዙታል ማለት ነው ፋዘር ጋር ነው ስለዚህ ጳውሎስ ክራይስት ሲያወራ አይደል እንዴት አብን ግሎሪፋይ እንደሚያደርግና በአብ ኮንፊደንት እንደሆነ ሲያወራ ነበር አይደል እኔን ከተቀበላችሁ እሱ ይቀበላችኋል he doesn't even talk with them he's that sure አባቴ እኔ ከሱ ነው የመጣሁት and he loves me ይላል ብዙ ጊዜ ሲያወራቸው ገብቶሻል ምን ያህል ፋደርነቱን ቁጭ እንዳደረገ ክራይስት ወልድ ማለት ነው እሱም ደግሞ like he's there ሁሌ አይደል like glorify ያደርጋል by the way አባትና ልጅ ቢለው ኮንሰፕት ላይ ልጅ ብቻ አይደለም አባትን glorify የሚያደርገው አባትም ልጅን glorify ያደርጋል ይሄን ሁሌ ነው የማወራው ምክንያቱም our model of አባትና ልጅ ካልቸር ሳይሆን ባይብል ከሆነ አብና ወልድ ከሆነ ምክንያቱም እኛ አንድ እንደሆነን እነሱ አንድ ይሁኑ ብሎ ከሄደ ስላሴያን ካነሳ አብና ወልድ ናቸው our prime objective አይደለ our prime objective እና our prime goal እሱ ከሆኑ አይደል ልጅ አባቱን ማክበር እንዳለበት ሁሉ አባት ልጁን ማክበር አለበት it's a two way street it's a two way thing እኔ አባት ልጁን ሲያከብር ብዙ አላሽ ልጅ አባቱን እንዲያከብር ሲነገረው ሰምቻለሁ ማክበርም አለበት በተሻለ መጠን ወደዛ ማድረግ አለበት ግን አሁን አሰ ሊደር እንደው የሆነ አይነት ኤክስፖዠር ከኖረ ከፓረንት ጋር ነው ሳወራሽ እኮ ነው የሆነ አይነት ኤክስፖዠር ላይ ከተቀመጡ ከፓረንት ጋር the first thing የሚሉ ገብቷል by the instruction ነው የሚሰጥሽ ይሄን ተቀበይ ፓረንት እንደዚህ ያንጎንሽ ኮሚኒኬሽን አላጠብቂ ሊነገርሽ ኢንስትራክሽን እና ኢንስትራክት ሲያደርጉ ምንም የሚጠቅም ነገር አለ አንቺ ጋር ተብሎ ምናምን የለም ቲቶ ላይ ሲያወራሽ ነበር አይደል አሮጊቶችን አስተምራውን ሲል እኔ አይደለም እኔ ዲስሪስፔክትፉል አይደለም ሊትራሊ ደግሞ የራሳቸው አማርኛ እንግሊሽ እንደውም ትንሽ ሪስፔክትፉል ኤልደር ውመን ነው የሚለው እና አስተምራቸው አስተካክላቸው ነው የሚለው እና አሜንድመንት እና ኤዲት ለመደረግ የሚመጣ የለም ኤዲት ሊያደርግሽና ሊመክርሽ ነው ያየሽ ሁሉ ምከረው ነው የሚልስ ብሎ never mind ብቻ ወደ ፖይንት ሲሄድ ባላንስ ያስፈልጋል ልጅ አባቱን እንዲያከብር ልጅ ወላጁን እንዲያከብር እንደሚያስፈልግ ሁሉ ወላጅ ልጁን ማክበር አለበት በዚያ አጋጣሚ ምክንያቱም አከብረዋለሁ ነው የሚለው አይደል ከፍቶ መወደው ልጅ ይሄን ይላል አናውንስ ያደርጋል ጋድ ሂዱ መጽሐፍ ቅዱስ ካስፈላዩ that's the reality እና ባላንስ ይፈልጋል ነገር በዚሁ አጋጣሚ ሳወራሽ ነውና ወደ ነጥቤ ስመለስ አባት ነው ጋድ በትራውማ ሊድ ማድረግ አይፈልግም አንቺ በፍቅር ነው የሚመራሽ በፍቅር ሲያወራ ዳዊት በጣም ደስ የሚልሽ ነገር የዳዊት ጉዳይ ዳዊትና ጋድ ያላችሁ ልጅ በጣም ነው የሚመቸኝና ፈወለ ማለት ነው ከቤርሳቤል በላይ የሆነ ፋውል ነው የፈወለው ይኛው ቤርሳቤል ከሰራው ስህተት በላይ ነው የሰራው that's her name አይደል እና ምንድነው የሆነው this what happened በጣም ፕራይድ ሞላው ማለት ነው ኪንግ ዴቪድ ቁጭ ብሎና በቃ ህዝቤን ቁጠሩልኝ አለ ስክሪፕቸሩ እዚህ ጋር ደቅ ይላልና ህዝብ በቃ ህዝቤን ኔሽንን ቁጠር በቃ ሚሊተሪን ይቆጠር ምናምን አለ ከፕራይድ እና ሰርቴን ጀነራል ነገረው አስተዋይ ነበር ሰው አረ ተው ጋር እንዳትጣላ አረ ቁጠርልኝ የትስማኝ በቃ እኔ ነኝ አለና አስቆጠረ የፈጠነ ጋድ መረር አይደል የፈጠነና አማራጭ ነው የቅጣት አማራጭ አቀረበለት ይገርመኛል ሪሌሽንሺፓቸው ይገርመኛል የቅጣት አማራጭ ሲቀርብለት የዴቪድ ያኔ ሃርድ ሄድድ ነበረ አልሰማም አለ ንጉስም ስለሆነ ብዙ እንትን አለ ከዛ ግን የመለሰው መልስ ነው ደስ የሚለኝ ቅጣት ሲቀርብለት ሰው ክፉ ነው አለ ዲመንም በጣም ክፉ ነው ስለዚህ እንደው ለመቅጣት እንኳን ዲዘርቭ የምታረገው አንተ ነህ እኔን ለመቅጣት ስለዚህ ባንተ በኩል ያለው ቅጣት ይልቀጣል ሉክ ሂስ ኮንፊደንስ ጋር
ያን ያው መቼ ነው ኦልድ ኮቨናንት ላይ ነው ልጅና አባት ሳይሆኑ ዳዊትና እግዚአብሔር ማለት ነው ልጅና አባት የሚል ሪሌሽንሺፕ ውስጥ የገባን አለ ሮማን ሴት ሲና አባ ብለን ምንጮህበት የልጅነትን ስልጣን ሰጠን ማን ክራይስት ነው የሰጠን እንጂ አልነበረም ስለዚህ ያን ያልነበረም ማለት እንደዛ እንኳን ሆነው ሰርቫንት ኦፍ ጋድ ዳዊት ማለት ነው ኢትስ ላይክ እንደ ሰርቫንት እኮ ያንተ ቅጣት ይሻለኛል ብሎ እሱ ጋር ሄደው ብቻል አሁን እኮ ተሰሎንቄ ሲያወራ ለቁጣ ሳይሆን ለምህረት ነው ያስቀመጠን ነው የሚለውላ አሁን ያለንበት ታይም እኮ ሌላ ታሪክ ነው ብቻል እና አባት ልጁን እንደሚቀጣ ነው አሁን ደግሞ የምንቀጣው እና አባት ልጁን አይቀጣም ጋይድ ነው የሚያደርገው ገብቷል ትንሽ ዲስትረስ ብትኖርም ጋይዳንስ እና ላቭ ነው እንጂ ያለው ትራውማ አይደለም ያደርገው ገብቷል ትራውማ የሆነ አክሽን የውስጥ ኢነርጂ ማኒፌስቶ ነው ገብቷል አሁን ለምሳሌ እነሱ ጋይዳንስ ይላሉ አይደል ጋይዳንስ ብለው ከዛ ውስጣቸው ግን ላቭ የለው ውስጡ ላቭ የለው ገብቷል እና ያ ማኒፌስት ያደርጋል ነፍስሽ ላይ ትራውማውን ክሊር ነኛል that's how it works መሀል ላይ ደግሞ ዲመን ኢንተርፕሬት እንዲያደርግ አንዳንድ ጋይዳንስ እግዚአብሔርን ጋይዳንስ የሚሆን በጋድ ውስጥ ያሉ ሰዎችንም ጋይዳንስ ዲመን እንዲተረጉመው ስትፈቅጂለት ዲመን ትራውማውን ይሰጥሻል ኤክስፒሪየንሱን በራሱ ተርጉሞ ልክ ለህዋ እንደተረጉመላት እየገባሽ ነው this is how it works እና am I helping so ዴቪድ እንደዛ ነው ሙቭ ያደረገው ያን ያህል ነው በጋድ ላይ ያለው ኮንፊደንስ ያን ያህል ነው በጋድ ላይ ያለው ኮንፊደንስ በጣም በቃ በጋድ ላይ ኮንፊደንት ነው በጋድ ላቭ ላይ እና በጣም ዴቭ ሲያወራ በጣም እንደው ሳምስ ላይ አይ ቢሊቭ እሱ ነው ብዬ ነው ማምነው እሱን ፓርት እንጽፈዋል እና በጣም የተበላውት አለ በጣም ዊክነቴ የእግዚአብሔር ምሕረት ኤክስተንት አለማወቅ ነው ፓራፍሬዝ አድርጌ ነው ማውራት ምን ያህል ምሕረት እንዳለው አለማወቅ ነው ይገርመኛል ይሲ ምን ያህል ጄኖን እንደሆነ የረራ ያባት እንደሆነ ጋር ሰከንድ ኮሪንቲያንስ ዋላ ላይ እንደሚያወራው እና ጋድ ትራውማታይዝ አያደርግሽም ወይም ደግሞ በትራውማ አንቺ ሊድ ለማድረግ አይፈልግም ጋድ ላቭ ነው ላንቺ ብሎ ትራውማታይዝድ የሆነ ነው ኢቨን ዶ ትራውማታይዝድ ሆኖ ስላልቻለ አቢዩዙ ሰክሰስፉል አልሆነም ማለት ኢንቴንቱን there you go thank you ኢንቴንሽኑን ግን ላይክ አይቀንሰው ሞቲቭ ላይ የሚያደርገው አንድ አስነግረኝ the abuse was not powerful enough ማለት ወይም ደግሞ እሱ ላይ ደረሰው abuse ነፍሱ ላይ ስክራሽ ማምጣት አልቻለም ማለት አቢዩዙ ቀላል ነው ማለት አይደለም it just like a Christ identity ሌላ ታሪክ ነው እንጂ እና ላቭ ሌላ ታሪክ ነው እንጂ ገብቶሻል እዛ ጋር የሚያሳየው የክራይስት ክርስቶስ ውስጥ ያለው ፓወር እና ክርስቶስ ውስጥ ያለው ማንዴት ነው የሚያሳየው ኤክሰንቱ ፓወሩ የመንፈስ ቅዱስ ኃይል ነው አይደለም ማንዴቱ ደግሞ እኔና አንቺ ለኔና ላንቺ ያለው ፍቅር ስለዚህ ኢኳል የክርስቶስ በክርስቶስ ውስጥ ያለው መንፈስ ኃይል እና ክርስቶስ እኛን የሚወድበት ማንዴት ኢኳሊ ስትሮንግ ናቸው ታውቂያለሽ እና to the extent of የትንሳኤ ኃይል የሚለው ጉዳይ አለ በናይል ፓወርፉል እንደሆነ አይተሻላ ከሱ በላይ ኃይል የለም ባይዶ የትንሳኤው ኃይል ፓወር ኦፍ ሪዘክ በሱ ሌቭል እንደሚወድሽ ታውቂያለሽ ጋር look how beautiful is እና እንዴት ትራውማቲክ ኤክስፒሪየንሶች ወዳንቺ ዴሊቨር ያደርጋል እሺ ስለዚህ ትራውማቲክ ኤክስፒሪየንሶችን ማን ነው ሊድ የሚያደርገው የዚህ ምድር ከርስ ነው ብዬሻለሁ እንግዲህ ከዚህ በፊትም አሁንም ነው የምልሽ የዚህ ምድር ከርስ ከሆነ ይሄ ምድር ዝም ብሎ ከርስ የእግዚአብሔር የመጀመሪያው ይዝም እንዳልነበር እናውቃለን አይደለ ፕሪንሲፕል ነው ከርስን ያመጣብን የሚያደርግ ነው ፕሪንሲፕል ጋድ ይሄን ፕሪንሲፕል አውቆ ይሄ ወደዚህ አትሂዱ ወደዚህ ይሄ ወደ ከርስ ሊድ ያደርጋል ወደ ሞት ከርስ ሊድ ያደርጋል ተቡና ያለው ገብቶሻል ኢትስ አ ፕሪንሲፕል ፕሪንሲፕል ኖረ እንደዚህ ኖ ስለክ አንዳንዴ ፔግሬዳችንን ማወቅ አለብን ገብቶሻል ምንም አያስፈልግ አሁን ዋን ስቴፕ አት ታይም ነው መሆን ያለበት ነገሮች ብዬ ነው ማምነው በቃ ፕሪንሲፕል አለ ዶንት ጎ አለ ጀስት ትረስት ሄደን ከርስ ደርሰናል ስለዚህ ከንሲ ሂዝ ፈርስት ቾይዝም ሂዝ ጎልም እንዳልሆነ ጋር ስለዚህ ከዚህ ከርስ ላይ ያወጣን ከግበታች ያሉትን ላይ ያወጣ ከግበታች ሆኖ መጣ ይላል ጋላቲያንስ 4 ካየሽ ከቱም ህግ እርግማንን ስለሚያመጣ ከርግማን ላይ ያወጣን ከህግ ጋር ነው ኬዙ ስለ ህግ ብሎ ህጉን ፈጽሞ ሞተ ነው ስለዚህ ለእግዚአብሔር ለመሆን በእግዚአብሔር በኩል ሞቱ ነው ሱሳይ ላይ እንዳወራው ምናወራው አማን ክሊር so this trauma አሁን በህን ሁሉ ማወራው ለምን መሰለሽ I'm trying to convince people that God is not causing those stuff. That God is trying to take them out of it. God is trying to combat it. አይዟችሁ መከራ አምጥቼባችኋለሁ ሳይሆን አሸንፈዋለሁ ነው ያለው። That's what Christ said. So let's understand Christ. So trauma እና abuse እኛ ውስጥ ካለ precious የሆኑ ሙዚየምስ አይደሉም ወይም precious የሆኑ artifacts አይደሉም ወይም ደግሞ coping up mechanism መሆን አይደለበትም they are ill ስለዚህ ዳር የሆነ ምንድናቸው ዳር the spice of demon ብዬ ነው ማያቸው ትራውማ
እንግዲህ ብዙ ዴፊኒሽን ነው እየሰጡሽ ያሉት ብሮድ ስለሆነ የዲመን ስፓዮች ናቸው ትራውማ ኢትስ ዴር ላይክ የለም ላይክ ወይም ደግሞ ስፓይ ካሜራዎች ታውቂያለሽ ኢትስ ላይክ ዳት የዲመን ስፓይ ካሜራ ነው ትራውማ ኤሌቬት ልታረጊ ስትይ በቃ ከዛ ልትወጪ ስትይ ሌላ ዳርክነስን የሚጠራብሽ ብዙ ልጆች ጋር ሰርቻለሁና ሲያወሩ ምን አለ መሰለሽ በቃ እኔ እኮ እንዲያልፍልኝ አይፈለግም ይሉኛል ምናምን እና ኢትስ ላይክ ዳት ትራውማ ኢትስ ላይክ የሆነ ኃይልን በመስጠት በክርስቶስ ብለሽ ኦቨርካም ልታደርጊ ስትይ ልትጨምሪ ስትይ ልትወጪ ስትይ ነፃ ልትሆኚ ስትይ ፎርጊቭ ልታደርጊ ስትይ ላይክ ነገርሽ ሊስተካከል ሲል ጋድና ጋድ ላይ ብቻ ፌት ኦሪየንትድ ልትሆኚ ስትይ መጀመሪያ የሚነሳው ትራውማ ነው አንቺ ላይ ስፓይ ነው አድሬስ ያደርጋል ስለዚህ ምንድነው የሆነ ሰው መጥቶ እሱን ይነካዋል ወይ ደግሞ የሆነ ነገር ያደርጋል ከዛ ትመለሻለሽ ወደኋላ ስለዚህ በረጅም ገመድ መያዣው ነው ትራውማ አንቺ በረጅም ገመድ ማሰሪያው የሆነ ፍሪስታይል ነው ግን እየገባሽ ስለዚህ ማሰሪያ ከሆነ በነፃነት እንድንኖር ደግሞ ክርስቶስ ነፃ አውጥቶናል የሚለው ጋላሽያንስ 5 አይደል that's why he's saying ስለዚህ ክራይስት ደግሞ ነፃ እንድንሆን ነው የሚፈልገው you see Romans 6 የሚያወራው ያንን so this trauma is caused by demon ካለን demon ደግሞ የማይፈልገው ነገር እግዚአብሔር ባንቺ ደስ እንዳይለው ደስ ገብቷል አይፈልግም ደስ እንዲለው አይፈልግም that's why በቃ የማይፈልገው ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይችልም አየሻ ስለዚህ አሁን ማን ይሆናል ከይዙ እምነት ይሆናል አይተሽ ከሆነ በኢዮብ ላይ ሚስቱ ምንድን ያለችው ሰርበው ሙት ነው ያለችው አይደል ተራገምና ሙት በቃ ዲመን አት ኢትስ ቤስ ማለት ኦፈንዲንግ ጋድን ነው የሚፈልገው ያደረገውም ያን ነበር ኦፈንዲንግ ጋድን ከሆነ ከጋድ ጋር ራይት እንዳንሆን አይደል ያደረገን የሰው ልጅን ራይቸስነስ አይደል በሲን ሲን ቀደመን አይደል የሲን ጌታ አይደል በሲን የሚንቀሳቀስ አይደል ዲመን ሲን ምንድነው የሚያደርገው ባንቺና በእግዚአብሔር መሃል ችግር ነው የሚፈጥረው ሲኑ ሳይሆን ሲን የሚባለው ኮንሰፕት ከህግ ጋር የሚያያዝ ነው አሁን ክርስቶስ ለህግ ስለሞተ ለኃጢአትም ሞቷል ማለት ነው አይልስ ምክንያቱም ህጉ የሚሞትለት አይደለም ኃጢአተኛ ስትሆኚ ነው ህጉ የሚገልጽ ህጉ የሚያኖር ስለዚህ ህጉ በጣም ኳሊቲ ጻድቅ ነው ህጉ ግን ኃጢአተኛ ከሆንሽ ደግሞ ይቀጣሻል ስታንዳርድ ሙቭ ካላረግሽ በህጉ ስታንዳርድ ካልሆንሽ ትቀጫለሽ አይደል ስለዚህ ኃጢአት ፓወር ያለው በህግ ውስጥ ነው ቆሮንቶስ እንደሚያወራ ማለት ነው ማክሊር ተወይን ሌላ ጊዜ አወራለሁ እና ስለዚህ ዲመን ዋና ስራው ሲንም ወደ ሰው ልጅ ያስገባው ሲንን ኢንትሮዲዩስ ያደረገበት ሲንን ፕሮሞት ያደረገበት ሪዝን ጋድን ኦፈንድ ማድረግና ከጋድና ሰው ልጅ ያለውን ነገር ማበላሸት ነው ምክንያቱም ጋድ ሰውን በጣም ይወድ ነበር ለዛም ነው አትሪቢዩቶች ሼር እስኪያደርግ ድረስ አይደንቲቲ ውስጥ አትሪቢዩቶች ፕሮፐርቲዎች ሼር አድርጉ ለሰው ላይክ ፍሪ ዊል የሚባሉ ነገሮች አይደል ሼር ያደርጋችሁ ብዙ ያን ያህል ነው ሰውን የሚወደው ጋድ ይሄን ማወራሽ ዘፍጥረት ላይ ነው ልጁን ደግሞ ሲልክ ሌላ ታሪክ ሆነ ማለት ነው ደግሞ ልጁን እንደሚልክ መቼ እንደሆነ ታውቂያለሽ ዘፍጥረት 3 ላይ ነው ልጁ ራሱ ያወራው ልጁ መላክ ያሰበው ራሱ ያኔ ልጁን እኮ የሚልከው ደስ ወደሚል ነገር አይደለም ደብድቦ ወደሚገሉት ገበሬዎች ጋር ነው የወይን ጠባቂ ገበሬዎች ብሎ ኤግዛምፕል ሲያወራት እዚህ ይችላል አገልጋዮቹን ላከ ደብድቦ አባሩት እንዲህ ነው የሚለው በጣም one of the parables አይደል ክራይስት ያወራው የሆነ እርሻ ነበረ ከዛ በኋላ ለገበሬዎች ተቶላቸው ባለቤቱ ሄደ አገልጋዮቹን ላከ just short and form አገልጋዮቹን ላከ ሲልክ የገበሬዎቹ ሌላ ፕላን ነበራቸው አገልጋዮቹን ደበደቧቸው እንዴ ያለ ድጋሚ ላከ ድጋሚ ደበደቧቸው ከዛስ ልጁን ሲልክ ጭራሽማ ይሄን ወራሹ ነው ብለው ገደሉት ያለ ሊሞት ነው የተላከው ጋር ኢየሱስ ክራይስት እሺ ወደ ያቅ ነበር እንዴት እንደሚቀበሉት ያወቀ ግን ስቲል አላማውን አልቀየረም ታስ ለኔ ላቪያ ነው አይደል ክሊርኛ ጋድ እንዲ ነው ኦፕሬት የሚያደርገው ሉክ ዲመን ግን ኮንቲኒየስሊ ጋድን ኦፈንድ ለማድረግ የሚፈልገው ጋድን ኦፈንድ ለማድረግ ደግሞ በጋድ ላይ ያለን ፌዝ ነው አምነሽ አይተሽ ከሆነ በጣም የምትወጂው ሰው ወይም ደግሞ በጣም ላቭ ያለው ጀኑን የሆነ ላቭ ያለሽ ጓደኛሽ በይ ከሷ ጋር እንደማታምንሽ ያወቅሽ ሰዓት አይደብርሽ ፌዝ ኢዝ አን ኢንተግራል ፓርት ኦፍ ላቭ ላቭ ደግሞ ቱ ዌይ ቲንግ ነው ይላል ምልኪውን ላቭ እነሱ በሚልኩት እምነት ነው ሙሉ የሚሆነው አይደል አንቺ በጣም ስለወደድሽ እነሱ ደግሞ ሲያምኑሽ ነው ኮምፕሊት የሚሆነው አይደል there you go ስለዚህ ጋድ የሚያደርገውን ነገር ጋርድ ያደርግና ፌዝ እንዳይኖር ነው የሚያደርግ ትራውማ ደግሞ ያን ነው የሚያሳይ ግብሻት ትራውማው ለሚያሳይሽ እዚህ ዓለም ላይ አንፕሮቴክትድ እንደሆንሽ እዚህ ዓለም ላይ ብቻሽን እንደሆንሽ በጣም ድለኛ እንዳልሆንሽ በጣም እንደተጎዳሽ ብሮከን ብቻ እንደሆንሽ ነው የሚያሳይሽ which I acknowledge which I respect
ምንድነው እዛ ውስጥ ሁሉ ስትቆይ ምን ማለት ነው? የሞተልሽ የለም ማለት ነው። እዛ ውስጥ ብቻሽን ስንትቀሰቀ በቃ እንደዚህ ትራውማ ነው ብለሽ ሪል ነው ብለሽ ስትቀይ ጋር ወደ ኦፈንድ ወደ ማድረግ ነው የምትገቢው። ኦፈንድ የሚያረሽ ምክንያቱም ይሄን አንደርስታንድ አድርጎ ያውም ሳትፈጠሪ ቢፎር ዩ ኤግዚስት የምትገቢበትን ሴታፕ ገብቶት 2000 years ago በአካል መጥቶ ዓለም ሲፈጠር ደግሞ በፕሮፌሲ to this level ላንቺ ሙቭ ያረጋጋዳል። ስለዚህ ገባሽ ዴቭ እንዳለው ከልናቴ ውስጥ ከወጣው ጀምሮ ሲነር ነኝ እንዳለው ሂኖስ ወደዚህ ፌሮድ አልሆነ ወደ እሾክ እንደምትወለጅ ስላወቀ እሾክ አክሊል አድርጎልሻል ማለት ነው 2000 ዓመት በፊት። ያን ያህል ቶትፉል ነው ቃል አየሽ። ትራውማሽና ይሄ እሾኮቹ ላይ ፎከስ አድርገሽ ስትቀጥይ ከክብር አክሊል በፊት የእሾክ አክሊል ይቀርማል ብለሽ ራስሽን ግሎሪፋይ ስታደርጊ ገብቶሻል መልሻ። የእሾክ አክሊል ይቀርማል ስትይ አንቺ የምታልፊው እንጂ እሱ የተሸከመው አይደለም። አንቺ የምታልፊ ትራያል እንጂ እሱ ላንቺ ያብላለፉን አይደለም። አየሽ አንቺ እኔ ነኝ ስትይ በጣም ኦፌንሲቭ ነው ለቃላ ሪኮ። ስለዚህ he wants to offend God እንደዛ። ስለዚህ the more you stay in your trauma, the more you refuse to be healed, the more unfaithful you become, the more selfish you become. See, faith is a myth ለእንደዚህ አይነት ሰው። faith is a constructed foundation ነው። faith needs time, faith is measured entity, faith is an element. ያውቶሻላ እምነት እኮ ይሄ አይደለም እንደዚህ ድራማቲክ ሆነሽ ማለት ነው። ኖርማሊ ፎከስ አድርገሽበት እንኳን ገድል ነው የሚለው መጽሐፍ ቅዱስ። ገድል እኔ እኮ ገድል አይደል ገድል ፔዲኩር አይደለም ገድል ማለት ዋር ነው። ከፈሻል እምነታችሁን ሊመታ ነው የሚለው። ከምትሰሙት ተጠበቁ ተብለሽ እምነትሽን ሴንሲቲቭ ሆነሽ እንዳርገብ ያዋህ እንደባብልህ ብዬ ባለፈው አርችሻለሁ። እንደባብልህ ማለት እንዳልኩሽ ነው። ያ አብራን ተሰራ I think የሆነ ሾርት ሰርታለች ምናምን እና which we respect ከኛ ጋር ያለች ናትና much love for her እና ሴት አፕ ራሱ ሁሉ ነገር like everything እንኳን የሰጠች እናት ናትና like my faith to senior people ላይ ለኝም faith renew ያደረገችልኝ ሰው በጣም ነው ማከብራትና back to my point እሷ ስትለኝ አንድ ስታወራኝ ምን አለችኝ? እባብ ጭንቅላቱን አይስነካም አለች። እንደ ባብል ማለት አይ ጭንቅላትሽን አታስነኩ። ጭንቅላትሽ እምነት ከሆነ እምነትሽን ነው ማታስነኩ። ማስተዋልሽ ከሆነ ጭንቅላትሽ ባይብል ራሱ አስነኪው ነው የሚልሽ። ቃሉ ይደብድብልሽ ነው የሚልሽ ባይብል። እሱ ነው ኢነሚው ነው የሚልሽ። እንደ ባብል ማለት ከምትሰሙ ተጠበቁ በተደጋጋሚ እንደተባለው አዲስ ኪዳን ላይ you have to be careful of what you እኔ የምሬን ነው የሚልሽ። ይሄም ከዚህ ፖድካስት ኬርፉል መሆን ካለባችሁ ነው። እኔ ዳት ማሽ ሊበራል ነኝ አይ ዶንት ኬር አባውት ኪንግደም ግን የምትሰሚው እምነትሽን የሚያሳድግ ነው አይደለም ነው። ስለዚህ ነው ኦራተሮች አይሸውዷችሁም ነው። ብዙ ኦራተሮች ብዙ የሚንቀላጠፉ ሰዎች እምነትሽን እየመቱብሽ ሌባ ነኝ ብሎ ስለማይመጣ ማለት ነው። never mind I don't have to talk about this more እና ገብቶሻል አባባል። ስለዚህ faith is everything። ስለዚህ ትራውማ faith ነው ታርጌት የሚያደርገው። ካይሽ አይደለም ጋር ላይ ሰው ላይ ነው faith የሚያሳጣሽ እኮ ገብቶሻል። ሰው ላይ ሲያሳጣሽ ደግሞ በጣም የሚያስቅሽ ጋር የሚጠቀምበት ሰው ላይ ነው የሚያሳጣሽ እንጂ ኖርማል ሰው ላይ አይደለም። በትራውማቲክ ሰዎች ሰው ላይ faith አጡ በቃ ሰው ላይ እናምንም ብለው ከዛ ማይሆን ሰው ሲያምኑ ነው የምታየው። ገብቶሻል። የሆነ ሀክድ የሆነ ወደ ባሰ ነገር ትራውማ የሚነግራቸው ፋክተሪ ነው ብዬሻለሁ። ላይቭ ነው ራን የሚደረግ ፋክተሪ ነው ብዬሻለሁ። እየሰራ ያለ ስቶክ ማርኬት ያለው የራሱ የሆነ ሲስተም ያለው ነው ብዬሻለሁ። ስለዚህ ትራውማታይዝ ሰዎች አይተሽ ከሆነ አሁን በጣም ትራውማታይዝ ሰዎች በጣም የሚወዳቸውን ሰው አታክ ያደርጋሉ። በጣም ደግሞ ሊገላቸው ያለን ሰው ይወዳሉ። ምን ይመስልሻል? ይታል ትራውማይዝ እኔ ኢነሚ ወደኔ ያለ ማለት ፊልተር ማድረግ ራሷትሽ ጀስቲፋይ ግን ይደረጋል። ትራውማ እንዴት ነው ጀስቲፋይ የሚደረገው? ልክ ደግሞ ሞመንት ሪላይዝ ስታረጊ ያ ሰው ሪላይዝ ስታረጊ ያው like 1% ሪላይዜሽን ያ ሰው ወዶሽ የምር እየሞከረ እንዳለ ሪላይዝ ስታረጊ ጀስቲፋይ ታደርጊ። በትራውማ ስለማይ ነው እኔን ጎነ ዱ ናቲንግ ቱ ሚ ኤሬን ጎነ ዱ ናቲንግ ቱ ሚ ገብቶሻል። how is that going to make me feel good? አልገባኝ። ገብ it's your problem. I tried everything I can for you not to see me through your trauma. Are you listening? Yeah. ገብቶሻል። that's your case. Because I have done a lot for like to get you out of your trauma. እንደው ሳወራሽ ነው as an example as a scenario እና as just this thing is an enemy ከስር መነሳት አለበት።
አስቢ እንግዲህ ሊጠቅምሽና መልካም እንዲይዞ ለመጣ ሰው እንኳን ገብቶሻል አንቺ ትራውማ ነው የምትሆኚው ምክንያቱም ናይስ that's how kingdom works it's not even a joke አሁን ሳወራሽ ገባሽ metaphorically speaking ሁላ አይደለም ሊትራሊ የሆነ ነገር ነው የምነግርሽ ሊትራሊ እንዲህ ነው የሚሆነው አንቺ ደግሞ the next abuser ያደርግሻል ትራውማ the next abuser ነው የሚያደርግሽ ከርስ ይወጥቻለሁ ግን መልሳለሁ ኪንግደም ታር ኔትወርክ አይደል ሲስተሙ የሚሰራው እንደዛ ነው አንቺ you're in your trauma ስለዚህ የሚታይሽ አንቺ ጋር ለፕሪዝን ብቻ ነው አይደል ስለዚህ ሊወድሽ ወይም ደግሞ አንቺን የፈለገ ሰው ነፍሱ ጋር ቦታ አለ ማለት ነው ያቺን ቦታ ለዲመን እየሰጠሽ ነፍሱ ጋር ቦታ አለ ማለት ነው አይደል አንቺ የሚሆን አይደል ጓደኛም ይሁን ሀዝባንድ ቢሆን አረ ነው ብቻ ዋሬ በቃ ጀኑን ሊወድሽ መጣረ አቢዝ ነው የምታረጊው ከቱ ላቡን እየናክሽ ማለት ነው ኤግዛምፕል ዋይስ አይደል አቢዝ ስታረጊው ምን እየሆነ ነው ሌላ ትራውማ አየሽ አይደል ወረዳ ማለት ነው የዲመን ፍሪ ቦታ አለ ያን ፍሪ ቦታ ልውሰደው ነው ፋንክሽን እንዳታረግ ነው አይደለም ብዙ ሰው ሪሌት ያደርጋል አሁን የሚሰማ አይሽ እንዴት ቫይራል እና እንዴት ባልገባ ምክንያቱም you are a passive leader የትራውማ ፓሲቭ ሊደር ነሽ ገባሽ ስለዚህ ፓሲቭ አቢዩዘር ይባላል አሁን ነው የፈጠርኩት if it makes sense yeah it does we're freestyling ስለዚህ እንዳልኩ ነው በራሳችን ስትሪም ነው የምንሄደው if you like it you like it እና ገባሽ ስለዚህ ጭራሽ አይደለም የጋርደን ላብ አክኖሎጂ አድርገሽ ሌላ ሰው ልትወጂ ሰው እንኳን የሚታየውን ሰው እንኳን ደግሞ የጋር ነገር ይሄ ነው የማታየውን እግዚአብሔር ወድሃለሁ ብትይ ፖይንትለስ ነው ይልሻል ስለዚህ የደረሰሽን ላብ ሆሪዞንታሊ ካልገለጽሽ like you're a phony ነው የሚልሽ first John አይደል አየሽ ነው ትራውማ አይደለም ላብ አንቺ ሼር የምታረጊው አሁን ለምሳሌ የሆነ ዳቦ ፋብሪካ ካለ ዳቦ አይደል ምሽጩ ልክ እንደዛ ነው ትራውማ ፋክተሪ ነው ያለው ስለዚህ ትራውማ ነው ኦፈር የምታረጊው በአቢዩዝ መልክ አይደለም ላቭ እንግዲህ ትራውማታይዝድ ሆኖ ላቭ የሰጠ ኢየሱስ ብቻ ነው ትራውማቲክ ኤክስፒሪየንስ አሳልፎ አቢዩዝ ተደርጎ ትራውማ ሳይሆን ላቭ ነው ያሳለፈል ክራይስት ወዳንቹ ሲገባ ሄለን አይደለም ፊልም ታረጊው ግን እኮ ሄል ሄዷል የክራይስት ስፒሪት አንቺ ውስጥ ሆሊ ጎስት የክራይስትን ስራ አይደል ይዞ የሚመጣው ዋን ኦፍ የክራይስት ስራ እኮ ሲመገረፍ ነው አይደል ግን መገረፍን አይደለም እኮ ፊልም ታረጊው አይደል ቁስሉንም ፊልም ታረጊው ቆሰልልሽን ነው ፊልም ታረጊው she's not a trauma dealer god ተጠላ አይደል መኖር ያጣ አይደል የሰው ልጅ ጎጆ የለውም አላለም ተንከራተተ አይደል አንቺ መንከራተት ነው ፊልም የምታረጊው ወይስ አጽናኝ ነው ፊልም የምታረጊው ኤክስፒሪየንሱ ግን የምድር ኤክስፒሪየንሱ እኮ እሱ ነው አይደል ማንንም አላጽናናውም እኮ የምድር ሰው ያጽናና የለም የካደው ነው ያለው አይደል አሳ መረብ እስኪበጠስ ድረስ አሳ በአሳ ሞልቶ ከዛ ደግሞ አይደንቲውን ቀይሮ 3 አመት ደከመኝ ሰለቸኝ ሳይል አብሮ ተንቀሳቅሶ አማት በይ የራሱን በይ ፈቡሶ በኋላ አራምዶት ገረድ ፊት ግሮት አይደል እንዴ ነው ቢትሪያል ነው ፊልም ታሪክ ሆሊ ጎስት ይገባንች ውስጥ አቢዩዝ እኮ ተደርጓል ግን ከዛ በላይ እሺ ዮሐንስ ሲናገር ይሄናል ካመናችሁ ከኔ በላይ ታረጋላችኋል ሚራክሉንም ነው ይሄንን ላቭ መንገጫው ላቭ መስጠው ሰው ላቭ ስለዚህ የሆነ ሰው የሰጠሽን ላቭ ትሬስ ባክ አድርገሽ ከዛ ከሱ ኮኔክት አድርገሽ አይደለም ላቭ መስጠው ኢየሱስ ስላደረገልሽ ብዙ ነሻል ሲያወሩ ፓረንትስ ምናምን አባታቸው በጣም አቢዝ አድርጓቸዋል ለምሳሌ አይደል የኔ አባት ለምሳሌ አባቱ አቢዝ አደረገው በል ኤግዛምፕል ስለዚህ አባቱ አቢዝ ስላደረገው እኔ አቢዝ ማድረግ መብት አለው ከዚህ ደረሰው ያስለሆነ ይሄን ነው የሚሰጠኝ ከዛ ትንሽ ከፍ ካለ እንደ ትልቅ ላቭ ነው የሚታየው ግን ክራይስት እንደዛ ኮምፕሊትሊ ያልደረሰው ነው የሰጠሽ ከሆነበት ሳይሆን ከማንነቱ ነው ያደረገው እሺ we're not trauma dealers we're hope dealers we're love dealers ተባለዚህ ሰው ትራውማውን ዲል ካላደረገና በትራውማ አክኖሎጂ የተደረጋለ ፌዝ ኦሪየንትድ አይደለም ፌዝ ኦሪየንትድ ካልሆነ ደግሞ as a righteous person exist ማድረግ አይችልም righteousness ዘር ብቻው ነው የሚያልቀው ገብቶሻል ማለት righteousness ወሬ ብቻው ነው ሂድን ፍሬ አይሆንም ላቡ ገብቶሻል አይደንቲቲ እንጂ አክሽን አይሆንም በዛንስ ስለዚህ ፌዝሽን አታክ የሚያደርገው ዲመን ጋር አታክ ገባሽ ማለት ፌዝ ደግሞ በክርስቶስ ስራና በክርስቶስ ስራ ላይ ብቻ አይደለም አይሽ ክራይስት ያደረገልሽ ነገርና ያደረገልሽ ነገር ላይ ብቻ ነው so if your faith is
አይ ጻድቅ በእምነት እንጂ በማየት አይኖርም ነው የሚለው ሁለተኛ ቆሮንቶስ 5:7 ይፈምና ምስተከና ማየት ማለት እንደዚህ በምታዩ ብቻ ማለት አይደለም ብቻ ማለት አይደለም በማየት ባየሽውም ማለት ነው እኔ ካላየሁት ላይፍ የለም ይላሉ እኔ I'm so tired this is why it's like I don't attend parents summit I'm ደግሞ ምንም አይኖር I'm tired of this scene people I've seen them my share of stuff ናይቻለሁ ግን I try not to live with it or of it or from it ገብቶሻል ማለት አንዳንዴ ሰው ይገርምሻል እነሱ ብቻ ሾክ ላይ ከዛ አንቺ ፍራሽ ላይ ተወለድሽ ነው የሚመስላቸው ፊዚክ በቃ እዚህ ምድር ከተወለድሽ አለ የራሱ አይነት አለ ሁሉ ገብቶሻል ግን ጋድ የሚለው ከሱ ለመኖር አትሞክሩ ላስት ታይም ሳወራ ነበር ካንቺ ጋር የሆነ ፓስተር ያወራው ጉዳይ ያ ቴስቲሞኒ ያ አሜዚንግ ቴስቲሞኒ ከዩኤስ ኤግዛክትሊ እና ካየው ነገር ነው በቃ እኔ ያየሁት ላይፍ ሌላ ታሪክ ነው ስለዚህ ከዚህ እኖራለሁ ነው የኖር አይደለ ስናወራ ነው ካየነው አይደለም እንኖር ይሄ ካሳለፍን አይደለም ካመን ነው ኢየሱስ ነው ነው ካመን ነው ኢየሱስ ነው ኢየሱስ ካየው ላይፍ እንኖራለን ይሹ how beautiful ስለዚህ ያየው ላይፍ ታያለሽ ማለት ነው እሱ ያየልሽ ላይፍ ደግሞ ትገልጫለሽ then ትራውማ እዚህ ጋር ነው የሚቆም ትራውማ ኤክስፒሪየንስሽ ሶሊዲፋይድ ሆኖ ያ ኤክስፒሪየንስ ደግሞ አቢዩዝ ነው አቢዩዚቭ የሆነ ኤክስፒሪየንስ ሶሊዲፋይድ ሆኖ ኢንስትራክሽን የሚሰጥሽ it's your mini god in your soul ጣዖት በዚህ ጊዜ የለም ይላሉ ዋና ጣዖት ትራውማ ነው ካላመሽ ትሰግጅለታለሽ ሁሌ ይሄድሽ ያውም ለክሶ ነው ያዋጣሽ I'm not saying አንቺ ሳይሆን ኤግዛምፕል ዋይዝ ነው ማንም ትራውማውን እየሳቀ ያስታውስ እያለቀሰ ወይ እየጨበሰ ነው የሚያስታውስ ጨብሲም ለክሶም ሃይማኖትም ቂማም everything በእነሱ ሁሉ መገበሪያ ናቸው you think you're hiding from it ግን you're giving it to it that's the craftsman of a deceptor ካን ማን ማለት ይሄ ነው በቃ ቤስት ዲሲቭ ያደርጋል ማለት ዲሴፕተር ዲሲቨር ማለት ነው the best deceiver ይሄ ነው the best deceiver ማለት በቃ ይሄ አይ በቃ ትራውማን እየረሳ ነው ይለና ትራውማን እየገነባሽ so back to my point trauma anti-faith the more you continue trauma ውስጥ the less God exists ማይንድሽ ውስጥ እግዚአብሔር የለም ወደ ማለት እየቀረብሽ ነው የምትሄጂው ምክንያቱም ማቴሪያላይዝ እያደረግሽውና ዲኮምፖዝ እያደረግሽውና ኤክስፐሪመንት እያደረግሽበትና ሃይፖቴሲስ እያወጣሽለት ወደ ቲዮሪ እየቀየርሽለት ነው የምትሄጂው የሚያቀርበው የሪሰርች ፔፐር ሁሉ ትራውማው ማለት ነው ነገሩን ወደ ኋላ ሄደሽ ሶልቭ አደርገዋለሁ ብለሽ ታጠነክረዋለሽ this is why ኮንሰልተንሲዎችን ድጋሚ ሪቪዚት ማድረግ አለብን ብዬ ማምነው ስፒሪቹዋሊ because ኮንሰልተንሲ እና ቴስቲሞኒ ብዙ ጊዜ ትራውማን ሶሊዲፋይ የሚያደርጉበት ሞመንት ላይ አለ ብዙ ጊዜ ነው አልኩ ያ በጣም ከባድ ስለዚህ ነው ገብቶሻል አንድን ሰው ወይም ደግሞ በክርስቶስ የዳነን ሰው ትራውማ ውስጥ ነኝ ሲል ትራውማ ውስጥ ነህ የሚለውን ኮንሰፕት መጀመሪያ የምመቹ ትራውማ ውስጥ አይደለም መጽሐፍ ቅዱስ ትራውማ ውስጥ ሳይሆን አብቀኝ ክርስቶስ ውስጥ ነህ ነው የሚለው ከዛ ነው መጀመሪያ ያለብሽ ስለዚህ ነው አይምሮሽ ላይ የሚጫን ነገር እንጂ ከአይምሮሽ የሚኖር ነገር ከአይምሮሽ የምትጀምረው ነገር አይደለም እምነት it's like a modulator of a spirit እምነት ማለት ክሊር ነኝ አይደል ስለዚህ ያን ነገር እንዳይኖር ትራውማ ነው ከትራውማ ነው የሚሆነው see I'm traumatized ስለዚህ like እንዲህ ስለሆንኩኝ ብዙ ነገር ስላለፍኩኝ ገብቶሻል ስለዚህ like I can live unholy የሆነ ላይፍ ወይም ደግሞ አንሆሊ የሆኑት ነገሮች ወይም ደግሞ ሰልፊሽ መሆኔ justified ነው አትንኩኝ ምን it's going to kill them it's going to kill መቼም እግዚአብሔርን ፓወር ከውጭ እንጂ ከውስጥ ኤክስፒሪየንስ ያደርጉት ከውስጥ ኤክስፒሪየንስ እንዳያደርጉት ትራውማ አፍኖታል ምክንያቱም ያለ እምነት እግዚአብሔርን ደስ ማሰኘታችም ያለ እምነት ጸጋ የለም ምን ጸጋ ካንቺ ውስጥ የሚወጣ ጸጋ መጽሐፍ ቅዱስ ሲያወራ አላምኑም ስለዚህ በመካከላችሁ ምንም ሊሰራ አልቻለም ይላል ክራይስት ስለዚህ አልፏቸው አንዳንድ ሰዎችን ፈውሶ አልፎ ሄደ ይላል እሺ within you ነው ሆሊ ስፒሪት ያለው ሶ በነፍስሽ ውስጥ እንዲያልፍ ነፍስሽ ፌዝ ሊኖራት ይገባል ፌዝ ደግሞ ምንም አይነት አይጠይቅም ፍላጎት ነው መጀመሪያ ቃሉ ላይ ዲፔንደንት ደግሞ መፈለግ ነው እምነት ከመስማት ነው መስማትም ከእግዚአብሔር ቃል መስማትሰሚው ስትፈልጊ ነው ሳትፈልጊ ከሰማሽ አላዋሃድሽው ስለዚህ መስማትሽ ሙሉ አይደለም ቃሉን ከእምነት ጋር ስላላዋሃዳችሁ ለማማሰል ፍላጎት ይፈልጋል አይደል ምክንያቱም ማኑዋሊ የምታወጪው ፎርስ ነው ለመፈወስ መፈለግ አለብሽ
ስለዚህ ፌት የሚባለው ኮንሰፕት ትራውማ የሚባለውን ኮንሰፕት ግሎሪፋይ አያደርግም። ትራውማን ግን ዲስማንትል ያደርጋል። ይወሻለ ትራውማን ዲስማንትል እንግዲህ ስለ ዘሩባቤል አውራሽ ትራውማታይዝድ ሰው ነበር ማለት ከምን ተነስታ አወራ ባይብል አይልም ካልሽኝ ወደ ኋላ ተመልሰን ስለ ዘሩባቤል ካፕቲቭ ነበር። ካፕቲቭ ነበር ማለት ምን ማለት ነው? ዘሩባቤል የመጣበት እንደ እስራኤል አቲትስ ፕራይም አይደለም። ይሁዳ አቲትስ ፕራይም አልነበረም። ባቢሎን ሌላ ታሪክ እያደረጓቸው የነበረበት ጊዜ እና ሐባኩክ በጣም መሯቸው የሚያወሩበት እንዴት ለነዚህ አሳልፈን ተሰጠን። ሳልም ስለዚህ በባቢሎን ወንዞች ማዶ አይደል አዝነን ተጨነቀ ጽዮንን አይደል መዝሙሩ ራሱ ይሄን መዝሙር የምናውቅ አይመስላችሁ? ናቀ I'm joking እንደዛ ነው። ዘሩባቤል ብዙ ነገር አልፏል። ስለዚህ የሚሰማው ወሬ የሚያየውም ነገር ትራውማታይዚንግ 50,000 ሰው ይዞ ቴንክስ ቱ ላይክ ለም ሳይረስ ዘ ግሬት the first the Persian king ጋር የተጠቀመበት ኢሳይያስ ስለሱ ያወራበት ይነሳል የተባለው ባቢሎንና አፈር ካበላ በኋላ ጁዊሽ ኪንግደም እንዲሆኑ ቴምፕሉ እንዲሰራ ከፈቀደ በኋላ 50,000 ሰው ይዞ ሲሄድ the prophet ዘካርያ ምንድነው ያለው? በኃይልና በብርታት አይደለም አለው፣ በመንፈስ ያለው። ለምን ኃይልና ብርታት የለህም? አይምሮ ውስጥ ትራውማ ያለው when the spirit ግን አንተ ውስጥ ይገባ ከትራውማ ሳይሆን ከኔ ጋይደንስ ትሰራለህ። ከምሬትና ከትላንት እጅ ላይ ካሉትና ካለፉት 70 ዓመታት ሳይሆን from my spirit ትሰራለህ። አየሽ? ስለዚህ ፋውንዴሽኑ እንኳን እንዴት ኬፓብል እንደምን ሶ ፌት ከሌለሽ ስፒሪት የለም። ከቱም ስፒሪት በፌት ብቻ የሚታይ ነው። ስፒሪት ምን ስለሆነ ቃል ስለሆነ ቃሉ ደግሞ ምንድነው? ክርስቶስ የተናገረው 6:63 ቻለ እኔ የምኖረው ቃል መንፈስም ህይወትም there you go። ስለዚህ ስታሚ ነው like ህይወትን የምትኖር። ሶ ጻድቅ በእምነት ይኖራል ሲል እምነት ከቃል ስለሆነ ቃል ውስጥ ያለን ህይወት ነው የሚኖር። ቃሉ ደግሞ ውስጡ ህይወት አለ። አይደለስ? ያ ህይወት ደግሞ ትራውማቲክ ኤክስፒሪየንስ ሳይሆን የክርስቶስ ህይወት ነው። ስለዚህ ካንቺ ኤክስፒሪየንስ ውጭ የሆነ ህይወት ነው። እሺ በቃሉ ኢንስትራክት የሚያደርግ ህይወት ነው። a new life ነው። a new identity, a new being እና a new character waiting for you። a new character ስልሽ ይሄ it's like a new feature። አንቺ ላይ ተሹ ማታቂው kindness፣ ላይ ተሹ ማታቂው love፣ ላይ ተሹ ማታቂው compatibility፣ ላይ ተሹ ማታቂው sacrifice፣ ከምታስቢው በላይ የሆነ freedom፣ a new character፣ fear oriented ያልሆነ faith oriented የሆነ steps it's within it። እና ትራውማ ይሄንን ነው አታክ የሚያደርገው። ስለዚህ ነው I think መልሽዋል። በጣም thank you so much sir። ትራውማችን ላይ comfortable ሆነን like why should we not stay there የሚለውን በቃ like what more I have no idea ማለት ለራሴ እየሰማሁት ከዛ በኋላ ይሄ we have every reason not to stay in our traumatic experiences ነገር እንኳንስ comfort ለመፈለግ የሆነ think you that was really helpful። Now, just as a quick reminder, Scoundress, if you're following along, listening to our video, don't forget to subscribe, like, comment to let me know if you ask questions. They're all welcome. So yeah, make sure to do that. Now, moving on to the next question. ምንድነው የሆነ overview ላይ መጀመሪያ ኤፒሶድ ላይ ያወራን ምን አውርተን ነበር? ይሄ ስለ አላዛር ስቶሪ አንስተን ነበር ጆን 11 ላይ ያለውና ያንን ከትራውማቲክ ኤክስፒሪየንሶች ጋር ከዛ ጋር አገናኝተን ያስረዳን ነበርና we wanted to give you a chance to talk more about that. እሺ ጆን 11:12 I don't recall it. I think 11 ነው። እሺ ጆን 11 so ላዛረስ በጣም እንግዲህ ክርስቶስ ይወደው ነበር አይደል የተባለው ወዘጋይና ክራይስት ይወደው ነበር ላዛረስ እና ምን ሆነ እንግዲህ እህቶቹም ጋር ጀማ ነው ክራይስት አንድ በረከት የሚባል ይችላል ከዚህ ጀርባ ነው ፎክስ ምን አለ መሰልሽ ያው በጣም ልክ የሆነ ፖይንት ነው ግን በጣም ገርሞኛል የሚገርም ሬቨሌሽን ነው ምን አለ በጣም ተወዶ የነበረ አላዛር በጠና ታሟላ ሊሞት ነው የሚል ሜሴጅ ነው የሄደውና ስለ ማኒፑሌሽን ምናምን ዝም ብለን እያወራን የነበረ ሰዓት ነውና በጣም ገርሞ ላይክ ማኒፑሌት ሊያደርጉት ክራይስትን ሞከሩ ብሎ በጣም which is ማለት አያስፈልግም ነበር በጣም የምትወደው አላዛር አለና which I'm totally with him ገብቶሻል ማለት you don't manipulate Christ እንደለመድሽውና የልጁን ፎቶ በኋላ our graphics እዚህ ጋር ከታ
ሙሉ ስሙን ስልክ ቁጥሩን ብቻ መታወቂያውን ስካን አድርገው ያስቀምጡት። እንዴት እኔ እንደሌለውበት እና ከጀርባ ብሬቭ መሆን አይሆንም እና ከጀርባው ነው ብሬቭ ይሆናል። ብቻ ማኒፕሌት ሊያደርጉት ሞከሩ። አያስፈልግም ነበር እና which is I completely agree with እና አልሰራም። አለመስራቱን ካላመንሽ ሞተ ሰውየውና ጸጥ አለ ማለት ሰምቶ ጭራሽ ሌላ ትምህርት ያስተምርበታል። እምነት እንዲሆናችሁ አልሄድም ይላችኋል ክራይስት ነው ደቀ መዛሙርቶች ያው ለእናንተ እምነት እዚህ መሆኔ ጥሩ ነው አላችሁ ነው ሰማ። ከዛ ላይፍ ቀጠለ ማለት ነው ክራይስት። ከዛ ምን ይሆናል 4ኛ ቀን ምናምን ሁሉ ነገር ካለቀ በኋላ ሄደ። ልክ ሲሄድ ማርታም ትላለችና እዚህ ብትኖር ኖሮ እኮ እንዳይሆንም ምናምን ብታምኚሽ እግዚአብሔርን ክብር ታያለሽ ኮንቲኒስ የሚልበታል። ብታምኚሽ እግዚአብሔርን ክብር ታያለሽ። ሄደ ቀረበ። አዎ እኔማ በትንሣኤ ቀን እንደሚነሳ ቃሉ ትለዋለች አይደል። በቃ ተዋት እንትና ሄደ። የት ነው ያኖራችሁት ሲባል ሲሄድ ማርያም ትሰማለች። ማርያም ትሰማናት የት ሄዳለች? ወደ መቃብር ስፓት ይሄዳል። ወደ መቃብር ስፓት ሲሄድ ላዛረስ ምን ይሆናል? እዛ ሞቷል። 4ኛ ቀን ሆነ ማለት ሁሉ ነገር አልቋል። እዚህ እንኳን በ3ኛ ቀን ድንኳን ይነሳል አይደለም ሰውየው ጋር ሊሄድ ማለት ነው። ይሄ መቃብር ስፓት ሊሄድ የሚያለቅሱት ሰዎች እንኳን ሰልስታ የሚባለው ብዙ ኢንካውንተር ስላለኝ ፐርሰናል ይሄን ነገር ለሰሙ ማውራው እና ሰልስታ ይነሳል። ድንኳን ድርተኞች ያነሱታል። አንቺ ባፈትን ይነሳል። ሳህን ይገባል ምናምን በቃ ሰብስክሪፕሽንሽ አልቋል ትባያለሽ። በቃ ሪያሊቲ ነው። ሪሰንትሊ ያሳለፍኳቸው ላይፎች ነው እና የፈተነ ታነሳሻለሽ ምናምን ያልቃል። 4ኛ ቀን ነው የመጣው ክራይስትና ሁሉ ነገር አልቋል ማለት ነው። የሄደው ቀጥታ ለቅሶ ቤትም አይደለም ምንም አይደለም። የሄደው ቀጥታ እዛ ነው እና ማርያም መጣች። ማርያም ተነስታ ስትሄድ this is the part በጣም ይገርመኝ። ማርያም ተነስታ ስትሄድ አብሯት ያሉ ኢነር ሰርክሎቿ ማለት ነው ምን ያስባሉ? አዎ በቃ ልታለቅስ ነው። ምክንያቱም ሴንስም ስለሚሰጥ እንግዲህ 4ኛም ቀን ድረስ ከቆየሽ የማርያም ኢነር ሰርክልሽ ስለዚህ ስለሚወዷት ተከትለው ሄዶ ምን ልታለቅስ ነው ብለው አረ ወደ መቃብር ቦታ ሰው የሚሄደው ሊያለቅስ አይደል? ልታለቅስ ልታዘን ግሬፍ ልታረግ በጣም ሊከፋት ነው። ምን ይሆናል ይኬዳል። እሷ ግን ሄደችው ክራይስት እዛ ስለሄደ ነው ልታለቅስ አይደለም። ምክንያቱም ፋምና ሚስቴክን አይደል እቺ መግደላዊት ማርያም ሽቶ አፍሳለች ከዚህ በፊት ሰብራለች እና ምንድነው የሆነው? የሞተች ሰው ነበረች ታውቃለች። ያልበስጥሮ ሽቶ ስታፈርስ እዛ ጋር ታውቃለች። በቃ አመንዝራናት ዲመን ፖሰስድ ናት። በቃ ህይወቷ በጣም የተበላሸ እና ሽቶ አፍስሳ በስፐምባ ጸጉሯን ስታንት ያ ሞመንት ይመጣልኛል እና እንደዛ የተገናኙ ሰዎች ናቸው። አይደንቲቲ የሰጣት ሰው ናት። ፋንክሽን የሰጣት ሰው ናት። በዚህ አጋጣሚ ልንገርሽ መቅደላዊት ማርያም ላይፏ ቀላል አልነበረም አይደል? ቀላል ነው እንዴ? አልነበረም ላይፏ አይደል? በጣም ከባድ ነው። በዛ ሶሳይቲ ደግሞ አስባለን በዛ ሶሳይቲ በዚህ ሶሳይቲ አሁን እንግዲህ ለስት ግሎሪፋይ እየተደረገበት ባለበት ጊዜ ኖርማላይዝ እየተደረገበት ባለበት ጊዜ ኢኮኖሚክስ ወርስ ታይም ነው አይደል? አሁን ሶሻል ሚዲያም በይ ምንም በይ ብዙ የለስት መብት እየተከበረ ያለበት ጊዜ ላይ ማለት ነው። አሁን እንኳን እንዴትም ከባድ እንደሚሆን አስቢ ላይ ያኔ ደግሞ ሌላ ታሪክ ኮንሰርቫቲቭ የእግዚአብሔር ኔሽን ብለው የሚያስቡት ጋር በድንጋይ የሚወግሩ ቦታ አይደል? በዛ ጊዜ ኖሮች ሰው ናት። መታ እያለቀሰች አይደለም ሽቶ ሰብራ ጸጉሯን እያበሰች ስሜት አድርጋ በጣም እንትን እያለች እዛ ጋር አብሮት የሚበላው ሰውዬ አይታየውም ለቅሷ። ያን ያህል ኃጢአተኛ ናት። ማን እንደሆነች ቢያቅ ነው የሚባለው። ያን ያህል ማን እንደሆነች ቢያቅ የተባለች እሺ። ሶ ክራይስት እዛ ሄዷል ስትባል አውቶማቲክሊ እሷ የምታውቀው መሄድ ደግሞ ሲቀጥል አይተሽ ከሆነ እሺ ሰው ከለስት ይወጣል ምን ይላል ምናምን አይደል? ማርያም ላይፏን ካየሽ ድጋሚ ለስት ውስጥ አልተገኘችም። ለምን በል መግደላዊት ማርያም ጋስፐል ጽፋለች ነው ራሱ የሚባለው አይደል? ወንጌል ጽፋለች ወንጌላት ጽፋለች ነው የሚባለው ራሱ እስከዛ ሌቭል። ለምንድን ነው ለስት ውስጥ አልተገኘችው? ትንሽ ከርሰ እየወጣው እየገባው ለምን እንዳልተገኘች ልንገርሽ። ሴትዮዋ ከዛ ጊዜ በኋላ ከኢየሱስ ጋር ነው የምትሄደው። she was one of ከሱ ጋር ኦፕሬት የሚያደርጉ ሰዎች አይደለም። በገንዘብ በተለያየ ነገር ሙቭ ከሚያደርጉ ሰዎች ባላት ነገር ሁሉ ሙቭ የምታደርግ ሰው ነበረች። ካላመሽ መቃብር እሱ ሲሞት የት ነው ሄደችው? እሱ ጋር። ምክንያቱም በቃ እሱ ኦል ሻዝ እሱ ስለሆነ ማለት ነው። ሽቶ ይዛ ሄደችም አለቀ። ሰባ ሰገል ከሌላ ቦታ
ልክ ሲወለድ ሽቶ ከርቤ ይዘው እንደሄዱ ሲሞት ደግሞ እሷ ይዛ ሄደች። ስለዚህ ከንሲ አሁን ይህንን ማሳይሽ መግደላዊት ማርያም ካራክተሯ እንድታይ ነው። ለምን ለስት እንዳልተገኘባት መልሶ ካየሽ አሪፍ ስለሆነች ሳይሆን ተከታይ ስለነበረች የጽድቅ አካል ለብሶ ሲንቀሳቀስ ስለነበር ከሱ ተከተለው ነበር አይደለም ክራይስት። ስለዚህ እንደዛ ነው እና ፓወሩንም ታውቋለች ነው ወደ ነጥብ ወደ አላዛር ስመለስልሽ ነገሯን የቀየረላት ነው። ተቀባይነት ከማጣቷ የተነሳ ለሴትዮዋ ተንበርክካ ያለቀሰች አልባስጥሮስ ሽቶ እየደፋች በፀጉሩ ያበሰችው ደረቷን ነፍታር አይደለም የቆመችው እንደዛ ሙቪ ያደረገች ምንድር የተባለችው ማን እንደሆነች ቢያቅ ጭራሽ እሷ በጣም ኃጢአተኛ ከመሆኗ የተነሳ ኢየሱስ ኃጢአተኛ ነው እስኪባል ድረስ ኮንታጀስ የሆነ አይደንቲቲ ይሄ ነብይ ቢሆን የተባለ ማለት ነብይ ቢሆን ያውቅ ነበር እስኪባል ድረስ ኃጢአተኛ ሆነች ሰው ስለዚህ ክራይስት ለእሷ ምን ማለት እንደሆነ ታያለሽ። በዚህ አጋጣሚ ለስትን ኃጢአትን አይደንቲቲን ወይኔ በቃ እንደዚህ ነበርኩ ብሎ ማውራት ሳይሆን ቀጥሎ መከተል ነው የሚቀየረው ነው። ምክንያቱም ሺ ዋዝ ዘ ዲሳይፕል ኦፍ ጋድ 11ዶች ውስጥ ባትኖርም ግን ሺ ዋዝ ዘ ዲሳይፕል ኦፍ ጋድ አይደለም። ኒው ኮቨናንት የጀመረው አይደል ለእሷ ላይ ተገልጦ ነው ኢየሱስ ከሲኦል አይደል አትንኪኝ ብሎ ከኔ ጋር ነሻ እንትን ያለው እና ሶሪ ሶ ታት ማርያም ላዛረስ መቃብር ጋር ወንድሟ ጋር ሄደች ማለት ነው። ለምን ሄደችው? ኢየሱስ ዛንድ ሄደ ሰምታ ገብቶሻል። እና ማርያም በባህሪው ዝም ብላ ትሄዳለች። ኢየሱስ ይኑር እንጂ አዲሱ ሎኬሽኗ እሷ ገብቶሻል። በቃ የት ነው የምትሄጂው? ኢየሱስ ያለበት ጋር ነው ህይወቷ። ስታይ ማርያም ሲነሳ ስትሄድ ነው የምታገኝ ወይ ስትሄድ ቁጭ የምትለው መች መሰለሽ? ቁጭ ሲል እሱ አይደል ማርታ ስትንቀሸቀሽ አይተሽ ከሆነ ስራ ስትሰራ ምናምን አያገባት ቁጭ ብላለች። ይሲ እንትን ኢትስ ላይክ ሺዝ አታችድ እሱ ከተራመደ እሱ ያለበት ጋር ነው የምትሄደው። መድረስ ከቻለች ትራመዳለች፣ ካልቻለች ደብዳቤ ትልካለች። አይ ሲንክ ዲስ ሃው ማርያም ወርክስ እና ጀስት ፉሊ ስለሚገርመኝ እና ክራይስት መቃብር ቦታ ሄዳለች ሲባል ማለት ነው ከአይምሮ በላይ እኮ ነው። ከሞት ያስነሳው ማለት ከአይምሮ በላይ አይታወቅም። 4 ቀን ሆኖታል። 4 ቀን ሬሳ ግን እሱ እዛ ነው። ስለዚህ ቢገባትም ባይገባትም ሄደች ተነስታ ሉክ እዛ ማርታ ብታምኚ የእግዚአብሔር ክብር ታያለሽ እየተባለች ነው። ከዛ ተከሄደ ሲኬድ የት ነው አላዛር ጋር ሲኬድ ሊለቀስ አይደል ልታለቅስ መስሏቸው ተከተሏት ይላል። ሄዱ ልክ ሲሄዱ ክራይስት እዛ ነበር። ጀስት ሎንግ ስቶሪ ሾርት ብታምኚ የእግዚአብሔር ክብር ታያለሽ ብሎ ጠራ ማለት ነው። አላዛርን ጠርቶ ሲጠራው እንግዲህ አስቢ አይደል እንደው ጆሮ እንኳን ትንሽ ቻሌንጅ የሚያደርገው ሰው ስትጠሪው ያሰማል አይደል? ጆሮ ትንሽ ይችላል የሆነ ዲፌክት ካለ የሆነ አይነት ፔን ካለ ይከብዳል መስማት። ይሄ ሙሉ ሰውነቱ የሞተ ሰው ሙሉ ሰውነቱ ሞቷል ያለቀ ሰው ተቀበረ ሰው ጠራው። አይ ቲንክ ጋር ጠራው ጋድ ፕሬዘንት ነበር እዛ ጋር አለቀሰ ይላል። ሲያለቅስ ባለፈው እንዳልኩሽ ነው ባለፈው ማውርቻለሁ። ያለቀሰበት ሪዝን እንደለቀስተኛ አይደለም ያለቀሰው ህይወት የሆነው ኢየሱስ ባለበት ሞት መንገሱ ነው የመረረው አይደል? ሰው በሱ ባለማመኑ ያዘነ ይመስለኛል። ያለቀሰበት ሪዝን ያው ሲምፓቲ ለሰሎች ካለው ሲምፓቲም ጋር የሚታይ ሆኖ የሚያያዝ ሆኖ ማለት ነው። አሰዋን ፋክተር እሱን ያዥና ሁለተኛ ግን ይሄ እንዲህ ነው ምን ያህል እንዳላ ምክንያቱም ዮሐንስ 7 ላይ ሲያወራ የራሱ ወንድሞች አላመኑበትም ይላል እና he had so much to offer but there was little faith። የክራይስት ምድር ላይ ጆርኒ በዚህ ሴንተንስ ያልቃል ብዬ አምናለሁ። just define አድርጉት ቢባል he had so much to offer ግን በቃ ሪሲቨር አልነበር። ለዚህ ነው ሂዩሚሊቲ የለም ምለው። ለዚህ ነው ሂዩሚሊቲ ሪሲቪንግ ነው ምለው። ለዚህ ላመኑ ስለተቀበሉትም የልጅነትን ስልጣን ሰጥቶ ነው ሄደው ነው ያለም ግን አላመነበትም ነው የሚለው። ሶ ወደ ላዛርስ ካንሰፕት ሲሄድ ትንሽ ፕሮድ አደረኩት እንትን የላዛርስ ኬዝን ስናወራ ላዛርስን ጠራው። የሞተ ሰው ጠራ አይደል? ጠርቶ ነው ያወጣው። እስከ መገነዙ መጣ። ይሄሽ the power of God ሳከመሰይ። ስለዚህ ያ ዋሻ ያ መቃብር ቦታ ለነ ማርያም ለነ ማርታ ፋን የሆነ ቦታ አይደለም አማራይት ፋን የሆነ ቦታ አይደለም። የሚለቀስበት በቃ የዚህ ዓለም ከርስ አቴትስ ማክስ ማለት ነው። የከርስ ጥግ ሞት ነው።
ስለዚህ አፈርንና ከአፈር ትመለስ ወደ አፈር ትመለሳለህ ኢንአክሽን ማለት ነው እዛ ጋር አይደል? እዚያውም ደግሞ ማርያም ተሄደሽ ግን የሆነ ነገር እንዳለ አስባ ገብቶሻል? የሆነ ነገር እንዳለ አስባ የሚለው ያድነዋል ሳይሆን ኢየሱስ ካለ በቃ እዛ ነው ያለው። ስለዚህ ሄደች። ከዛ ማርያም ማታዛሉ ብታምኚሽ የእግዚአብሔር ክብር ታያለሽ አለና ተናገረ። አልዓዛር ወጣ። ከዛ መገነዙን ፍቱ አለ። ፍቱለት አለ። ለምን? ሙሉ ስለሆነ ሰው ስለሆነ ተቀይሯል ነገሩ። ገብቶሻል? ስለዚህ እዚህ የሞተ ሰው ነበረ አሁን አላይቭ ሆነ ማለት ነው። ሰው ያር ማይራት እዚህ እኔ የማይበትን አንግላሰሽ ይሄ ኢንሲደንት በጣም የጋር ሚራክል በጣም የሚያምር የጋር ሚራክል የታየበት ነው። እኔ ከዛ ባለፈ አይምሮ ጋር ስለ ነፍስ የሚያወራ ይመስለኛል። ሙታን ታስነሳላችሁ የሚለው ፊዚካሊ ሪል እንደሆነ እቀበላለሁ። ሙሉ የእግዚአብሔር ኃይል ሙታን ያስነሳል ሳይሆን ይሄን ዓለም ሌላ ነገር ያደርጋል ቢል እኔ ገብቶሻል። ቢሊግራም እንዳለው አይደል ይሄ አሳናው አሳነባሪና ዮናስን ያወራው እንዴት ሰው ነው አሳነባሪ ሆድ ውስጥ ይኖራል ምናምን ሲለው ሪፖርተሩ እኔ አይደለም አሳነባሪ ውስጥ ዮናስ ሲገባ ዮናስ ሆድ ውስጥ አሳነባሪ ቢኖር አምናለሁ። አይ ቲንክ ሮንግ ካልሆንኩ እንደዛ ነው ያለውና እንደዚህ አይነት አንቢሊቨብል ፌዝ ውስጥ ወይም ደግሞ እንደዚህ አይነት ክሬዚነስ ውስጥ መኖር አለብሽ። የስብከት ሞኝነት ለኔ ነው። የዓለምን ሎጂክ ዲፋይ ሊያደርግ የሚችል ሱፐርናቹራል ፓወር አለ ብዬ ነው ማውራው። እንደዛ ነው ማውራውና ጠራው። ስለዚህ ፊዚካል የሆነ ሰው ሙታን ታስነሳላችሁ ሲል ከዛ ነው የሚጀምረው ብዬ ነው ማውራው። ፊዚካሊም ነው ክሊር። ከዛ ባለፈ አይምሮ ውስጥ ያሉ ትራውማ ሙት ወይም መቃብሮች ናቸው። የአይምሮ መቃብር ነው ብዬ ነው ማምኑ ትራውማ አይ ራይት። ስለዚህ መቃብር ቦታዎች ናቸው። ካላምንሽ መቃብር ቦታ እንደሆነ መቃብር ቦታ ስትሄጂ ታለቅሻለሽ አይደል? ሆፕለስነስ ነው የሚሰማሽ አይደል? ሰው ወደ ትራውማ አይምሮ ውስጥ ወዳለ ትራውማ ሲሄድ ያለቅሳል። ሆፕለስነስ ነው የሚሰማው። ወደ መቃብር ቦታ ስትሄጂ ፖቴንሻል እንደሞተ ነው አይደል የምታስቢው? ሰው እንደሞተ አይደል? የሆነ ለምሳሌ ወደ መቃብር ቦታ ስትሄጂ አባትሽ ወይ እናትሽ አንቺ አይደል የኔ አባት ወይ የኔ እናት ከሆኑ የሞቱት ወደዛ ሲሄድ አባት አጣው ነው እንጂ አባት አገኛት ማለት ነው። መቃብር ወይ እናት አጣው ነው የምትይው። እናት ማጣትን ነው የምታየው። ትራውማ ያጣሹን ፍሪደም ነው የሚያሳይሽ። ያጣሹን ሰርቪስ ነው የሚያሳይሽ ትራውማ። አሁን ሪዘምብለንሳቸው ላሳይሽ ነው። ያጣሹን ፖቴንሻል ነው የሚያሳይሽ። ያጣሹን ነገር ነው የሚያሳይሽ አይደል? ራይት። የነፍስ መቃብር ቦታ ነው ለኔ ትራውማ፣ ወይም ደግሞ ኢትስ ኤ ዴድ ፓርት ኦፍ ሶል ስለዚህ ሶል ሪለም ከሆነች መቃብር ቦታዎቹ ትራውማ ይባላሉ። እና ማን የተቀበረው እዛ ውስጥ የአንቺ ፖቴንሻል የአንቺ ታለንቶች ናቸው። በምድር የተቀበሩት በአቢዩስ አይደል? ለምሳሌ ሰው ከአቢዩስ በፊት በጣም ተጫዋች፣ በጣም ቀልደኛ፣ በጣም ፍሪ ሰው ይሆናል። ከአቢዩስ በኋላ ግን ሌላ ሰው ነው የሚሆነው። ምን ሆናል? ሳቁ፣ ደስታው ተቀብሯል ማለት ነው። ማለት በጣም ይሄ ፖቴንሻል ያለው ክሬቲቭ የሆነ ሰው ይሆናል ከአቢዩስ በፊት ሰው ቨርባሊ አቢዩስ አንተ ተረባ አንተ ተብሎ ምን ይሆን ክሬቲቪቱ አይደል? በአቢዩስ በዛ ቦታ ሱስ ነው ያለው። ቃረባም ነው የሚል ዲፍረንስ ኢንፍሉዌንሰር ይሄ ብራይት የሆነ ነገር በቃ ለሰዎች ላብ ያለው ሰው የምትወድ ሰው የሚወድ ምናምን ሆኖ ክፍት ሊሆን ይችላል። በተለያየ አይነት ዲፍረንት አቢዩስ እነሱ ይቀበራሉ። ስለዚህ ምንድነው የሚሆነው? ዲፌንሲቭ ይሆናል። ላቭ በቃ ጨለም የሚል ምክንያቱም ላቭ የሚባለውን ኮንሰፕት ሰጥቶ የደረሰውን ነገር ስለሚያውቅ ዴፊኒሽን ስለሰጠ አዲስ ካራክተር አለ። የአዲስ ካራክተር ለኔ ይሄ የመቃብር ሐውልት ነው ለኔ ተሻለ እዛ ውስጥ የተቀበረ ላቭ አለ። እንደዛ ስለማመን ማርያም ግን አንድ ነገር ታውቃለች። ማርያም እዛ ጋር ነበር፣ ክራይስት ነበር እዛ ጋር እና አንቲንከብል ሪያሊቲ ሊሆን እንደሚችል የሆነ ፓርቱ ያምናል ብዬ አምናለሁ። ምክንያቱም ሴትዮዋ በጣም ነው የምወዳት መቅደላዊት ማርያም ለዚህ እና አንቲንከብል ነው ለብዙዎች ከትራውማ መውጣት አንቲንከብል ነው። ለዛ ነው ክራይስት ይሄድ ክራይስት ግን ይጠራዋል አዚፍ ናቲንግ እንደሆነ ይጠራዋል ከፖቴንሻል። ለዚህ ነው እኮ ሕዝቅኤልን ወሰደው ወደ መቃብር ቦታ ፕሮፌት ሲክል አይደል? ሄዶ ወደ መቃብር ቦታ የደረቁ አጥንት ታየ። ምን የደረቁ አጥንት ማለት ይሄ ባዮሎጂ ክላስ ውስጥ አይተሻል። ይሄ አስተማሪው በደንብ አስተካክሎ ያስቀመጠው አይደለም አጥንቱን ለማስተማር እንጂ ወይኔ አይደል? እንደዛ አይደል? ክምር አጥንት ነው። ክምር አጥንት ማለት ዝም ብሎ ነው። ስካል ብቻ አለ፣ ብዙ ነገር አለ፣ ብዙ ነገር አለ። አይሽ ስካል ሁሉ ዲመኒክ አይደለም። እሺ ሕዝቅኤል 38 ላይ 37 ላይ አለ
አይደል ስከል ከታየ በኢየሱስ ነው ይባላል። ስከል እኮ ሊትራሊ ሁሉም ያለው ነገር እኔ በጣም ገብቶሻል። ዲመን የሆነ ጊዜ ተጠቀሙ በቃ የዲመን ነው ማለት አይደለም አይደል? የሆነ አይነት ሮንግ ነገር ተደረገ ሁሌን በዛ ዲፋይን ያደረግም ቢ እንደዛ ስለማለት ምክንያቱም ጋር ዲመን እንደሚጠቀመው እያወቀ ስከል ተጠቅሟል። የደረቋት ትበቃለህ። ስለዚህ ጋር ምንም ፖይንት የለሽ ቶታል ጀስት ለአይምሮሽ ኮምፈርት ነው የምታስጨንቂኝ እንጂ ስፒሪቹዋሊ ልክ አይደለሽ። እና እኔ ደግሞ ኔቨር ማይንድ ብቻ እንቀጥል እና ስከሎች ምናምን ያሉበት ቦታ ነው ፕሮፌት ዚክ የተቀመጠው ማለት ወሰደው ማን ነው ወደ ስከል የወሰደው መንፈስ ቅዱስ የእግዚአብሔር መንፈስ ይላል። ወረደና አወራው ዚክ አለው ይኸው ዚክ ፐርፐዝ አላቸው እነዚህ አላቸው ካን ዴይ ፋንክሽን አላቸው አለው ማለት ፋንክሽን ማድረግ ይችላል ወይ እነዚህ ጥቅም አላቸው አይደል? ወደ ኬቭ እኮ ነው የወሰደው ወደ ቶምብ ነው የወሰደው እና ምን ዘጭ አጥንት ነው ያለው እሺ ጥቅም አላቸው ወይ እነዚህ ሲለው እዚህ ከገባው ሰው ምክንያቱም ካይተሽ ከሆነ መንፈስ ገባበት በእግሩ አቁሞታል። ስለዚህ ገብቶታል። እኔ በእግሬ ከቆምኩኝ ኤኒቲንግ ኢዝ ፖሲብል ብሎ የሚንቀሳቀሰው መንፈስ ገባብኝ በእግሬ አቆመኝ ማለት ነው። እዚህ ደግሞ ሀምብል ነው በባህሪው ከዛ ነው ያገኘው ሀምብል ነው። ራሱን ከደረቅ አጥንት ለይቶ አይ መዛጋዩት ያን እኔ ከቆምኩ አለ ሁኖስ ስለዚህ አንተ ታውቃለህ እግዚአብሔር ታውቃለህ። ሴንስ አይሰጥም ግን ደግሞ ከኔም ጋር ያወራ ነው። እኔና አንተ የምናወራበት ፕላትፎርም መፍጠር ከቻልክ ምንም ትችላለህ። እኔ ሲነርን ፖቴንሻል ሰጥተው ካንተ ጋር ፕሮፌት ብለህ ጠርተህ ካንተ ጋር ላንተ ማንዴት ላንተ አላማ ኬፓብል ካረክ ሁኖስ እስከምን ምን ማድረግ እንደምትችል አይነት ነገር ከዛ ሳወራችሁ አይዶን አንተ ታውቃለህ በል ተናገር ይለዋል። ከዛስ የኮሽኮሽታ ድምጽ ሰማው ይላል። ገብቶሻል። ባንቾፍ የማይረቡ ባንቾፍ ፐርፐዝ የሌላቸው አጥንቶች ባሉ ነበር ሲገባ ሲወጣ አርሚ ይዞጣ ፋንክሽናል አርሚ ሎንግ ስቶሪ ሾርት አይደል? ልክ እንደዛ ነው። ዲመንስ ባንች ኦፍ ፖቴንሻልስን እንደዛ ነው የገደለው። ክራይስት ፉል አደረገው ማለት ነው። የላዘርስን ኬስ ሄደና ትናንትና በዚህ በኩል ዚህ ካውራ ነበር የሚለው አሁን ክራይስት ራሱ ኢየሱስ መጣና ላዛርስን አናገሩ። ፖቴንሻል ብቻ ሳይሆን ፖቴንሻሎች ነው የጠራው። አንድ ሰው ፖቴንሻሎች ስለሆነ ላይቭ ነው ያደረገው። ላዛርስ በህይወት እንዲኖር ያደረገው ነገር አለ። the guy is dead ምንም የሰራው ስራ የለም የሰራው። ስለዚህ ላዛርስ ምንድነው ስፔሻል ያደረገው? ክራይስት ይወደው ነበር። አሁን ከበረከት ጋር ላልስማማ ነው አንድ ሌላ ፖይንት ላይ ማለት ግን ደግሞ ከበረከት ጋር አሁን እስማማለሁ። ለምን እንደምስማማ እንግዲህ ነገር ሁሉ ለበጎ ያር የሚያደርግ ጋር ከራሱ ነው። ስለዚህ ይሄንን የማኒፑሌሽን ቴክኒክ ትምህርት አደረገው ብያምናለሁ። ይወደው የነበር የሚለውን ያላችሁን ኮኔክሽን ስለሚወደው ሄደዛ። ስለዚህ ላዛርስ የነበረው ስፔሻል ነገር ከጋድ ይወደው ነበር አይደል? አሁን ደግሞ ደስ የሚለው ነገር ላዛርስ ብቻ ሳይሆን ዓለምን እንዲወደድ ይላል። ስለዚህ አንቺ አምነሽ ፍቅሩን ሙሉ ካደረግሽ ዓለምን ሁሉ ስለወደደ ዓለም ሁሉ ግን አላለም። ምክንያቱም ዓለም ሪስፖንድ ማድረግ ነበረበት። ዓለም ሪስፖንድ ሲያደርግ አናቀም አለው። ፈጥሮት አናቀም ሲለው ፍቅሩ ሙሉ አይሆንም። ምክንያቱም ፍሪ ዊል አለ። ዓለም ማለት ክቧ ግሎብ ሳይሆን ሰዎች ናቸው። እሺ ከኔ ጋር ነው እና እሺ ላሉት ግን ለተቀበሉት ግን በልጁ ላመኑት የልጅነት መብት ሰጣቸው አይደል? ስለዚህ እሺ ላዛርስ ምንድነው ፍቅሩን ፉልፊል ያደረገ ሰው ስለሆነ ነው። ፉልፊል እንዴት ነው ያደረገው? ተቀብሎት ነበር። ማርያም ማርታና ላዛርስ ፋሚሊ ናቸው ከኢየሱስ ጋር። እንደዚህ አይነት ስፔሻል ሚራክል ዲዘርቭ እንዲያደርግ ላዛርስ በህይወቱም ቅዱስ ነበር የሚል ፕሪኮንዲሽን አልነበር። በንግግሩም በአካሄዱም አይልም። በቃ ክርስቶስ ጋር ይወደው ነበር። ክርስቶስ ተቀብለው ነበር እነዚህ ሰዎች። እህቱም እንደውም በጣም ማይነፋ ስራ የምትሰራ ሴትዮ ነበረች። ደስ የማይል ስታፋ። ስለዚህ ገብቶሻል። ሃይራርኪም አልነበሩም፣ ፋንሲም አልነበሩም ብዙ በዛ ኮሚኒቲ ፖዚሽንም ስለሆነ አይደለም፣ ክርስቶስ ይወደው ስለነበር። ሶ ክራይስት እንደሚወዳችሁ ከተቀበላችሁ በጣም ብዙ አይነት ፕሪቪሌጅ አሉና ዋናው ፕሪቪሌጅ የሞቱ ነገሮች መነሳት ናቸው። ፍሮም ፊዚካል ቤይ እስከ ሶል ነው የምልሽ። ስፒሪቹዋሊ ባይንድድ የሆኑ ፖቴንሻልስ ትራውማ የምትያቸው በአቢዩዝ በምናንት እነዛ ያደረቁ አጥንቶች አርሚ ሆነው ለእግዚአብሔር ፋንክሽን ከቆሙ
ለእግዚአብሔር ፋንክሽን የሚጠቅም ታለንት አንቺ ነፍስ ውስጥ ተገድሎ አይቀርም። just go with Christ ይሄርሽ የምታለቅሽበት ሳይሆን ያ ቦታ ባለፈውም ሳወራ ነበር ቶም I think elevation in worship አሉ graves into garden ብለው የዘመሩት ያን ግሬቭ ጋርደን ማድረግ ይችላል። እኔ ጋርደን አልልሽም እንደውም ግሬቭ ሙዚየም ነው ማለት ቱሪስት ሳይት አሁን የላዛርስ የነበረበት ቦታ ይታወቅ አይታወቅ ከታወቅ ግን ቱሪስት ሳይት እንደሚሆን እርግጠኛ ነኝ። አላውቅም ግን ምን ነበር የማርያምና ማርታ ማልቀሻ ነበር ሲጀምር ገዛ ክራይስት መጣት ነገሩ ተቀይራል። ልክ እንደዛ ነው ትራውማ ነፍስ ውስጥ ያለ ዳርክነስ ሶልሽ ውስጥ የሞተ ፓርት ነው ትራውማ am I right because Christ loves you you see Christ እስራኤል ላዛርስን ይወደው ስለነበር አይደል ያ ነገር ነው ይሄደው አይደል አንቺንም ጋድ ስለሚወድሽ ሳውን ጋድ ስለሚወድ እና እኛ ደግሞ እሺ ስላለና ልጅነት ስልጣን ስለሰጠናል ልጅ ስለሆነን ክርስቶስን እሺ ስላለን ነፍሳችን ውስጥ ያሉ ትራውማችን አሳልፈን ከሰጠና አብረነው ምን ከሆነ ወስያል የተለመዱ እነዛ ለቅሰኞች ለምን ከማርያም ጋር እንደሄዱ ታውቂያለሽ? እዛ ወደዛ ሲኬድ መለቅሱና ኖርማል እሱ ነው እሱን ለማሳየት ነው። ወደ መቃብር ቦታ እንደ ሰው ጭንቅላት ወደ ለለቅሶ ነው የሚኬደው እንደ ሰው ጭንቅላት ነው እንደ ሶሳይቲ እንደ ኮሚኒቲ እንደለመደው ነገር ወይም ደግሞ እንደ ለመመዳችን እንደ ትላንትናችን ትራውማችን የሚያስለቅሰን ከክርስቶስ ጋር ከሄደን ግን ትራውማችን የሚራክል ቦታ ነው። ስለዚህ መጽሐፍ ቅዱስ እንደዚህ ብሎ ተናገረ። ሁለተኛ ቆሮንቶስ 12:9 ሲናገር እንደዚህ ብሎ ይናገራል። ሰከንድ ኮሪንቲያንስ ላይ my grace will be perfected in your weakness ይላል። ምን ማለት መሰለሽ grace perfection ያንሷል አይደለም እዛ ጋር የሚለው ያለማዋጣት የሚሰራ ስራ ወይም ደግሞ ለምሳሌ የአንድን ሰው ፒውር ጥቅም መታቂው ሲሄድ ነው አይደል የሚባለው። ለምን ሲሄድ ያ ሰውዬ ይሰራ የነበረው ሪስፖንሲቢሊቲ እና ያ ሰውዬ ያደርገው የነበረው ነገር ክሊር ይሆናል። ያ ምን ሰብጀክቲቭሊ ለብቻው ያ ሰው ኮሌክቲቭ ኤፈርት ሲሆን አይታወቅም። ቲም ወርክ ነው የሚባለው። የዛ ሰው ሮል የሚታወቀው ያ ሰው ሳይኖር ሲቀር፣ ምክንያቱም ያ ሰው ሳይኖር ሲቀር የዛ ሰው ስራ ብቻዋን ጥርት ብላ ትታያለች። am I right? ልክ እንደዛ ሪቨርስ በሆነ መንገድ ነው። my grace will be perfected in your weakness weakness ማለት ጨለማ ነው። ምንም you have nothing to offer። ለዛ ነው ዚክ ወደ ታች ወረደ ወደ ረቋጥንት በቃ ግሬስ ብቻ ነው የምታየው። እንትናም እኮ መጀመሪያ አካባቢ ጡንቻው ባይሴፕሱ ይሄን ያህል ዳያሜትር ነበር አይልም ወፍራል ክሊር ነኝ አይደል? በውፍረትና በቅጥነት ወንድነት የሚላካበት ጊዜ ላይ ባለንበት this is necessary ወጥቷል። አንዳንድ ፓረንትስ እንደዛ ስለሆነ የሚያስቡት ነው ነው እኔ ደግሞ አልሄድም ግደኝ እኔ በስፒሪቴን ብቻ ነው ማሳደግ በጣም ትራንስፓረንት እየሆንኩና አይ ዶንት ኬር ወጥቷል። እንጋናት ነው ገብቶሻል። ምክንያቱም የትኛውም ባይሴፕስ ህልምሽ ላይ የሚያሳድሽ እንዲመን አይዘልሽማ። የትኛውም ብረት ትራውማሽን አይመታልሽ። ብረት በእውነት ያስፈልጋል በጤንነት ለመኖር አስፈላጊ ነው። የሚሰሩትን ታከብራለሽ፣ ባታከብሪ ይስነዘርብሻል። ታከብራለሽ፣ ያከብራል። ሁሉም ሰው ኢንስፓየር የሚያደርገውን ነገር ያደርግ። አትረሽም ሰውን ሰላም ትናለሽ። just don't force it on me ነው ገባሽ? እና or you don't force it on ሌላ ሰው if you have a gym እሺ ሌላ ጉዳይ ነው ፕሮሞሽን I don't care ገብቶሻል። ከያው እንግዲህ ኢንካውንተሪን ነው ማለት ነው። የትኛውም ፕሮፌት ስለዚህ ጉዳይ አይወራም አይደል ባይብል ላይ። ለምን እዚህ ጋር እንደማወራ አላውቅም ብዙ ግን ኤልያስ ይላል ኤልሳ መላጣ ነው ነው በቃ አልቀለቀ እንደ ፊዚካል ዲስክሪፕሽን because spirit ነው የሚያጠነክርሽ። ፊዚካሊ ፕሬዘንተብል መሆንሽ የሆነ ኤክስተንት ነው የሚጠቅምሽ። ለአሁንም ለሚመጣው ስፒሪቹዋል ሪልም ላይ ኢሬሌቫንት ነሽ። ከቶሻለ ምንም በቃ ህልምሽ ላይ ትናንትና ያሳድሽ የነበረ ባባ አሁንም ያሳድሻል። ጂም ስሪ ምንም ለውጥ የለው። ምንድነው እንደውም ሲያሳድሽ ይደርስብሻል በልኪ ስለምትይ ዲስአድቫንቴጅ ነው ማለት ብቻ ወደ ነጥብ ይደምርስ አንዳንዴ የራሴ ቀል ያስቀኛል። እሺ እስ ጆከኒ just am freestyle ደግሞ በጣም ፖድካስቱ አሁን 1 ሰዓት ከተኩል ምናምን ስለሚሆን ብዙ ሰው አይኖርም፣ ትንሽ ሰው ነው የሚኖረው። ስለዚህ አሪፍ ደሎ ያልፋንስ እንደዚህ ቀልድ ቢዘር ያደርጋል። ቀልድ መጨረሻ ላይ 1 ሰዓት ከ30 ደቂቃ ነው
ኢንትሮ አይቶ በጣም የሚል ሰው ዲዘርቭ አያደርግም። ብቻ what I was saying ያደረጓት እንደዚህ አሪፍ ነኝ የሚል አይባል። አሪፍ ነኝ ብለው ራሱ የሚያወሩበት ነገር የለም። አጥንት ናቸው they're nothing በቃ nothing አጥንትም ሆኖ ስትራክቸር የሌላቸው አጥንቶች ገብቶሻል። ስለዚህ አንድ ሰው ደግሞ ብዙ አጥንቶች ስትራክቸር ማለት ከዛ እኮ ስጋ ያስፈልጋል፣ ከዛ ቲሹ ያስፈልጋል፣ ከዛ ደግሞ ትንፋሽ፣ ከዛ ህይወት ምናምን ይቀጥላል። አጥንት ነው የነበረው አይደል? ያንን እኮ ነው ፋንክሽናል አርሚ አድርጎ ይዘው ሄዱ አይደል? ምን the spirit of God ሌላ ታሪክ አይደል? ልክ እንደዛ ነው። ላዛርስ it's full of ጠራው። አየህ ጠራው ማለት በምንድን ነው የጠራው ኢየሱስ? በንግግር አይደል? ንግግር ምንድን ነው? ቃል ኢየሱስ ያወራው ቃል አይደል? አሁን ደግሞ ቃሉን the generosity of my God እኮ ነው ማሳሽ ወዶሻል። ከዛ ደግሞ እንደዚህ አይነት ንግግሮች ቃል ውስጥ አስቀምጧል። እና ለምን ትራውማሽ ላይ ጋር ያወራ? ለዚህ ነው ቃል ያስፈልጋል እኮ የምለው። ለዚህ ነው እኮ አይምሮአችሁን ተውቡና ቃል እንልሽ። ቃል ሲሄድ እዛ ቦታ ላይ ማርያም አልቅሳ እንዳልተመለሰችው for the first time in your life ነው የምልሽ። የሆነ ነገር ስታስታውሺ እንባ አይንሽን የሚሞላበት በጣም የሚከፋሽ በጣም ህይወት የሚያስጠላሽ ክፍልሽን ቆልፈሽ 2 ሲዝን የምትጨርሽበት ሙቪ ስልክ የምትይበት ሳምቲንግ የምትይበት ምናምን for the first time ስቀሽ ትመለሻለሽ with potential. that's the power of the word of God. that's why ቃልን ሁሌ እንማር የሚባል see that's why ዲመን ዲስትራክት የሚያደርግሽ ከቃሉ ለዚህ ነው ቃሉን ላከን ፈወሳቸው የሚለው። ቃል አላዛር ጋር ሲሄድ ካላዛር ጋር ነው የሚመለሰው። አላዛር መቃብር ጋር ሄዱ ካላዛር ጋር የተመለሰው ጋር ብቻ ነው። የት ነው አላዛር የሞተው ብሎ ከዛ ካላዛር ጋር የተመለሰው ቃል ጋር ብቻ ነው። that's the truth of my አይምሮአችን ውስጥ የተወሰዱ ነገሮች። ስለዚህ ትራውማ ይቀየራል። እኔ እንግዲህ ሴግመንት ብላችሁ አካበዳችሁት እናንተ ናችሁ። የሆነ ገብቶሻል which relate አደርጋለሁ ግን እኔ የሚካበድ ግሬስ ነው የማውቀው። እንደዛ ነው ለኔ ሁሌ የማካበደው ሲዝን ያመጣብኝ ሳይሆን ከሲዝኑ ያወጣኝ ነው። እኔ ሁሌ የማካበደው የደረሰብኝ ሳይሆን እንደደረሰብኝ እንዳልሆነ ያደረገኝ ነው። ገብር እኔ ሁሌ የማካበደው የሆነብኝ መከራን ሳይሆን መከራውን ያሸነፈልኝ ነው። መከራውን ካካበድኩትማ የኔን ሲቪ እየጨመርኩት እንዲሆኛለሁ ብሎ ጳውሎስ ሲያወራ አይተሹ ከሆነ እንደሞኝ እንደናንተ ልሆን ብሎ ነው የሚያወራው። ሁለተኛ ቆሮንቶስ 11 ብዙ ሲኒየር ሰዎች ጋር ኮንቨርሴሽን ስላለኝ እና በቢግን እንደዛ ብለው የሆነ ሊያስደነብሩኝ መሰለኝ አሮን እና እኔ በጣም ሲሪየስ ነኝ። በቃ በተለይ በዚህ ፕሮቴስታንት ስፌር ስትንቀሳቀሺ ኤክስፖዠሩ እንደዚህ አይነት ነገሮች ታገኛለች እና they try to intimidate you እና they speak parent by member they speak እኔ እንደዚህ ሆኛለሁ እንደዚህ ሆኜ ተደብድቤ ወጥቻለሁ እንትን ምናምን ብዙ ነገር ይላሉ። which I respect ግን ለኔ አይደለም የተደብደበው ለጋር አንደኛ ለምን እንደሚነግሩኝ እኔም እኮ የሆነ ነገር አልፈያለሁ ግን አልነግራቸውም። ስለዚህ ኮንቨርሴሽናችንን ወደ ቶፒኩን እናርቋሻል just next time ላወሩ የሚፈልጉ ሰዎች እንዲሰሙኝ ነው። እና ጳውሎስ ሲያወራ እንዲሆኛለሁ ብሎ ሲያወራ እግዚአብሔር በዚህ አይኮራም። ግን እንደናንተ እንደሞኝ ካወራውኝ ይሄ ሁሉ ቁጥሮች ጽፋለሁ ስላለፍኩት ነገር እንደሞኝ እንደናንተ ሳወራ ሞኞኝ እንኳን በልጣቸዋለሁ ነው ሲያወራ ማለት ፖል። ግን እኔ ከድካሜ ውጭ ስለራሴ የምቆጥረው ነገር የለም ነው የሚለው። look how beautiful እና ብዙ ኮንቨርሴሽን ዲያሎግ በቃ እንደዚህ ሀክድ ነው እና you with me that's the reality እንዲያልፈናል። ስለዚህ ምንድነው እየታያለው? ከዛ ያሳለፋችሁን ኢየሱስ ነው ማለት ወይስ ሰውየውን ነው ማለት? ሰውየው ሌላ ታሪክ ይሆናል። ይሄማ ሲቪው ከባድ ነው እንደል ነው ሳይኮ እየተጫወተብኛል እንደሚታየው አይደለም ይሄ ልጅ እንዲባል ነው አይደል? ዋው እንዴ ምን አልጠበቅኩም እንድል እሺም ኢምፕረስድ። ከዛስ ነው ይሄ ገባሽ? እሺ ከዛስ ቆይ ቀጥሎስ ምንድነው? ዋትስ ኢን ስቶርድ ለኛ ዲያሎግ እና ሪሌሽንሺፕ ኢምፕረስድ ሆን ከዛ ቦሪንግ ነው የሚሆነው። ድጋሚ ኢምፕረስድ አልሆነ ወይ ዋሸት ልጀምር እሺ። ለዛ ነው ስለኛ አይደለም ስለ ክርስቶስ ነው የምናወራው። እኔ አሁን ባወራሽ ለሲዝን ማለት አለ እዚህ እንግዲህ ሳሳልፍ አንድ ሲዝን አውርቼ አላውቅም፣ አላወራምም፣ አይወራም። ቃል ግን እናወራል። ገብቶሻል? ለምን ይመስልሻል ይሄንን ምን አደረገው? what's the point? ያለፍኩት ነገር ምን ጥቅም አለው? ሜቢ ሪሌት ለማድረግ ምናምን ሚኒ ነገሮች ላይ ሚኒ ኮንቨርሴሽን ላይ እናወራለን። እሱም ኢየሱስ የሚከብርበት እንጂ ገብቶሻል? ከዚህ ሁሉ ያዳነኝን ነው የማወራው እንጂ ያን ሁሉ አላወራሽም። ያ ሁሉ አልገደለኝም።
ገባሽ? ያ ሁሉ ላይ ግን ህይወት የሰጠኝን ነው ማውራሽ ስለሚበልጠው። አይሽ ከመከራ ሁሉ ያደነኝን እንጂ መከራ ሁሉ ያመጣብኝና መከራውን ሁሉ አላወራሽ። ኤኒ ታይፕ ኦፍ ግሎሪ በዚህ መንገድ የሚመጣ ይቅርብኝ። ኦል ግሎሪ ቱ ጋድ። እኔ እንደው ይሄን ሴታፕ የሰጠኝ ጋር ነው እኔ ምንም አላለፍኩም። ያለፈልኝ ኢየሱስ ኢትስ ሚራክል ሚ እኔ እዚህ በህይወት መኖር ያውቀዋል። ብዙ የሆነ ነገር ታልፏል። ግን የሆነ ነገር ብዬ እንዳወራው ቀሎኝ እንኳን የሆነ ነገር አደረገው ኢየሱስ። ምንም ሼር ማድረገው ነገር አይኖርም ባይቶኝ ስለሌለ ማለት ሼር ማድረገው ኢየሱስ። እሺ ወደ ፖይንቴ ሳወራሽ በቃ ያን ነው የጠራው ኢየሱስ። ጠራው አላዛርን መቃብር ቦታ ነው፣ ለቅሶ ነበር። ሁሉም ነጠላ አድርጓል። ገብሻል? ክራይስት ደግሞ ከሞትና ሲመጣ ሜቢ ጉሮሮ ይደርቅ ይሆናል ምናምንና ውሃ ሃይላንድ ይዟል አላዛር ሚል አላዛር እየጠጣ አክፎት ተመለሰ። just my imagination that's my god። ወይ ቃሉን እመኑት ወይ ይቅርባችሁ ነው። ገብሻል? እንዲህ ነው ቃሉ መታመን ያለበት። ስለዚህ በየትኛውም ትራውማ ቃሉ ይችላል። እኔ እንዲህ መኖር ነው የምወደው። ያው ጥያቄያችሁ ላይ ሴት ወንድ ምናምን እያላችሁ እናንተ ሆሪዞንታል ታደርጉታላችሁ እንጂ ፖይንትለስ ነው ለኔ። ፖይንቴ የሚጠራው ኢየሱስ ያው ሪሌተብል መሆን ስላለበት እናንተ አስ ኤክስፐርትስ አይ ሪስፔክት ዩ በቻልኩት መልሳለሁ። ግን ይሄ እንደዚህ ነገር ይመቸኛል። ባይ ቴንክ ዩ ለዚህ አይ ጥያቄ ባይ ታር በቃ ኢየሱስ ብቻ ነው የሚችለው። ሶ ዘ ክራይስት ኢን ዩ ሶል የዓለም ብርሃናችሁ ሲል እኮ ሳወራ ነበር። ብርሃናችሁ ሲል ይሄ አምፖል ናችሁ ማለት አይደለም። ዩር ሶል ስለ ነፍስ ነው የሚያወራው። ነፍስ ላይ ብርሃን ማለት እውቀት ነው። ገብቶሻል አይደል? እውቀት ነው። ስለዚህ you are filled by በመንፈሳዊ በሰማያዊ ስፍራ ባለ መንፈሳዊ በረከት ተባርካል ነው የሚል። ስለዚህ you are blessed with the word of God። ስለዚህ የዳነ ሰው አይምሮ አውቶማቲክሊ ብራይት ነው። በጻነቱ ካገኘው ሰርቲፊኬት ጋር የሚገናኝ ሳይሆን ከሞተለት ኢየሱስ ጋር የሚገናኝ ነው። ስለዚህ ምንም ነገር በብርሃን ገብቶት ይንቀሳቀሳል። ቱ ዛት ሌቭል ያድጋል። እና የመጀመሪያው ነገር ደግሞ የሚያደርገው ብርሃን ዳይብሎስን ስራ ያፈርሰዋል። ጨለማ ስለሆነ ዳይብሎስ ስራውም ጨለማ ነው። ስለዚህ ያበራበታል። and the first thing የሚሆነው ጋድ የሰጠሽ ታለንት፣ ጋድ የሰጠሽ ፍሪደም፣ ጋድ የሰጠሽ ፍሌቨርን 7 እጥፍ ነው የሚመልስልሽ። ጋድ ሌባው ዲመን ሳይሆን ሌባው ዲመን ነው። ጋድ ደግሞ the one ዲመኑን እውነተኛው እረኛ ጋድ ኢየሱስ ስለዚህ ምንድን ነው የሚሆነው? ሌባውን የወሰደውን ያስመልስልሻል መጀመሪያ። ከዛ በኋላ ደግሞ ድጋሚ እንዳይገባበት እረኛ አጥር ነው የሚሆንሽ ጋድ። that's why stick with the word ነው። ስለዚህ I think መልሻለሁ መሰለኝ። thank you so much እና እስካሁንም ደግሞ ቱን ኢን ላደረጋችሁ በሙሉ really thank you። don't forget to subscribe on here። ከዛም ደግሞ ኢንስታግራም ላይም ቲክቶክ ላይም አለን። ሶ አዲስ ኤፒሶድ ስናወጣም አዲስ አናውንስመንትም ካለን እዛ ላይ ስለሆነ የምታገኙን be sure to follow us on there። thank you።